ሰላም አሳምን እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሰላም ሰላም ሁሉ ሰላም? ሁሉ ይመስገን። እግዚአብሔር ይመስገን። እንኳን ደህና ታያለሁ። በደንብ ትታያለህ። በደንብ ፈገግ ብለህ ስፔሻል ኤዲሽን ብለናል አይደል? ዛሬው ስፔሻል ኤዲሽን ማለት እንግዲህ አንተ ኤግዛክትሊ it is እንኳን ደህና መጣችሁ። እንግዲህ በየሳምንቱ የምናደርገው የአስክ ዘ ሎየር ፕሮግራማችንን ዛሬ ደግሞ ከጠበቃ ሳምን ጋር እንጀምራለን። ጠበቃ ሳምንም እንግዲህ በወር አንዴ የመጣ ማክሰኞ ህብረተሰባችን እያገለገለ ስለሆነ በእናንተም ስም በዩፍ ታይም ሽም በኮኔክቲንግ ዶት ስምም እናመሰግንሃለን። እግዚአብሔር ይባርክህ። ለዚህ ብቻ ሳይሆን የተለያየ ሚዲያም ላይ የሄድክ ብዙ ስለምታግዝ ይህንን ኢንፎርሜሽን ከማይሆን ቦታ ከምታገኙት ከራሳቸው ከጠበቃዎቹ ቀን በቀን ከሚሰሩት ከባለሙያዎቹ እንድታገኙ ብለን የተፈጠረ ፕሮግራም ስለሆነ እናንተም እንግዲህ ከተጠቀማችሁበት ታፕታፑና ሼር በማድረግ ዩቱብ ቻናሉን በመከታተል እንድታበረታቱን በዛው እንጠይቃችኋለን። ዛሬም ደግሞ ባክ ቱ ስኩል ፕሮጀክት የምንጀምረው ስላለ እሱንም እየጠየቅናችሁ እንሄዳለን መሀል ላይ ማለት ነው። አሳምን እንግዲህ ለመጀመሪያ ጊዜ ላወቁ ወይም ለገቡ ሰዎች ካሉ ሁሌ እንደምናደርገው አሳምን ማን ነው የሚለውን ጀምረን መሀል ላይ ደግሞ ሰዎች ሰብሰብ ሲል ጄኔራል አፕዴቶች ለሁሉም የሚጠቅመውን ደግሞ እሱን እናደርጋለን። ሌሎቻችሁ ደግሞ እንደምንነጋገረው ሁሌ ስትመጡ አንድ ወይ ሁለት ጥያቄ ብቻ እንድጠይቁ ሳምንን ቁጥር ደግሞ ከስር ጽፈንላችሁ በኮንሱልቴሽን አብራችሁ እንድትሰሩ። ምክንያቱም there are like some questions ዲቴል ሆኖ መግባት ፐርሰናል የማይመለሱ ነገሮች ስለሆኑ ላለመመለስ ፈልገን ሳይሆን የእናንተንም ሪስፔክት ፕራይቬሲ ሪስፔክት ለማድረግ ነው። በዛ ላይ ደግሞ ሁልጊዜም እንደምንለው ይሄ ጄኔራል ኢንፎርሜሽን ነው እንጂ የሎየር እና የክላየንት ሪሌሽንሽፕ የሚፈጥር ስላልሆነ ያንንም ሪስፔክትፉል በሆነ መንገድ እንድናውቀው ስለሆነ ነው። አንድ ሁለት ጥያቄም ደግሞ የምንላችሁ ለሁሉም ደግሞ መዳረስ እንዲችል በጭንቀት ላይ ያሉ ሰዎች ቶሎ ተመልሶላችሁ እንድንሄድ ስለሆነ ልናስቸኩላችሁ ፈልጋችሁ ሳይሆን ቀደም ተከተሉን ይዘን እንድንሄድ በማለት ነው። ስትገቡ ደግሞ ፕሊዝ ሚዩት እያደረጋችሁ ግቡና በተራችሁ ስማችሁን ስጠራችሁ ጥያቄዎቻችሁን እየጠየቃችሁ ትሄዳላችሁ ማለት ነው። በጣም እናመሰግናለን። አሳምን እንግዲህ ቴንክ ዩ። ማን ነው ለሚለው ትንሽ ወደ አንተ ልምጣ። ኦኬ፣ አመሰግናለሁኝ ዮፍታይ ስለምጋብዘኝ። በወር አንድ ጊዜ እየመጣሁኝ እዚህ የምችለውን እንግዲህ እያደረግኩ ነው ያለሁት። አሳምን እባላለሁ። የህግ አማካሪና ጠበቃ ነኝ። በኒውዮርክ ስቴት 2015 በሜሪላንድ 2025 ነው ላይሰንስ የሆንኩት። የኢሚግሬሽን ህጎችን በ50ዎቹም የአሜሪካ ግዛቶች እንይዛለን። ከዛ በተጨማሪ ግን ከኢንሹራንስ ጋር የመኪና አደጋ እና ሌሎች ናን ፕሮፊት ስራዎችን ሜሪላንድ ስፔሻሊ ኒውዮርክ አካባቢ እንሰራለን። በአብዛኛው እዚህ የምንመጣው እንግዲህ የኢሚግሬሽን ጉዳይ ስለሆነ የኢሚግሬሽን ጉዳዮች ላይ ነው ፎከስ የምናደርገው እንጂ ሌሎች ስራዎችን የምንሰራው አድቫይስ እናደርጋለን። ናን ፕሮፊቶችን እንዳልኳችሁ ሰዎች የመኪና አደጋ ሲደርስባቸው፣ ሲወድቁ፣ ሜዲካል ማልፕራክቲስ የመሳሰሉትንም በሁለቱ ስቴቶች እየሰራና ያለ ነው። ይሄ ነው ማለት የምችለው። ይፍታይ። ቴንክ ዩ በጣም እናመሰግናለን። እንግዲህ ጊዜ ሳናጠፋ እንግዲህ ቀጥታውን መጀመሪያ ወደ ኤሊዛቤት፣ ከዛ መሰረት፣ አሜን፣ ሙፋሳ እንደን መምህር፣ ከዛ ዳኒ እያልን ሌሎቹ ደግሞ ሲገቡ እንሄዳለን። ኤሊዛቤት ከአንቺ ልጨምር። እሺ ዮፍታይ ቴንክ ዩ ሶ ማች። እኔ ተጠቅም ያለው በጣም መጀመሪያ ቅድም በጠየቅኩት ጥያቄ መልስ ስላልመለስኩ ጠቅሞኛል። እኔን የሆነ ሀሳብ ስፈልግ ወይም መወሰን ስፈልግ ራሱ ቆይ ማክሰኞ ይድረስና ከዛ በኋላ አረጋለሁ ነው የምለው እና ቴንክ ዩ ሶ ማች በጣም ለምታደርጉት አገልግሎት እና ጥያቄ። ክሬዲብል ፌር ኢንተርቪው ነበረኝ ላስት ታይም ስኬጁል ተደረግኩ። ክሬዲብል ፌር ኢንተርቪው አደረግኩኝ፣ አለፈ፣ ወደ ኮርት ተላለፈ። ከዛ ወደ ኮርት ተላልፎ ማስተር ሂሪንግ ስኬጁል አድርገውኝ ነበረ። የዛኑ ቀን ለአንድ ወር ነበረ ስኬጁል ያደርጉኝ። ከዛ አሁን አስተላለፉት ወደ ኦክቶበር አረጉት። 1-2 ወር ተራዘመ ማለት ነው። እና ማስተር ሂሪንግ እርግጥ አስፈላጊ ነገር ነው ወይስ ስኪፕ አድርጌው ቀጥታ ወደ ምንድን ነው የሚባለው ሂሪንግ? ይሄ ምንድን ነው ጠፋብኝ ስሙ። ብቻ ኢንዲቪጁዋል ሂሪንጉ ጋር ቀጥታ ቢሄድ ችግር ያመጣል? ጠበቃለሽ የለሽ? አለኝ። የት ስቴት ነው ያለሽ? ካንሳስ ውስጥ ነው ያለሁት። በምልሽ ኢን ፕሪንሲፕል መሄድ አለብሽ፣ ግን ከጠበቃሽ ጋር ተነጋገሪ።
ጠበቃች ጋር ተነጋገሪ። ምን አንዳንድ ሎካል እንትኖች ክላይንቶቹ አንዳንድ የማይቀርቡበት አውቃለሁ፣ ግን ኢን ፕሪንሲፕል ግን መቅረብ አለብሽ። ሰው ጠበቃሽ ጋር መነጋገር አለብሽ። የዛን ቀን ግዴታ ነው ወይ መምጣቴ ወይስ አይደለም የሚለው እሱ እሱ ነው። ኦፕሽኑን ስኪፕ ብናደርገው ምንም አይደለም ለአንቺ፣ ግን ውሳኔው ያንቺ ነው ስላለኝ ግራ ስለገባኝ ነው። እሱ ችግር የለውም። ሰጀስት ካደረገሽ ይኸውልሽ፣ ከኛ የበለጥ እዚህ ካለን የበለጥ ኬዝሽን እሱ ነው የያዘው፣ ሎካል ሩሉን ያውቀዋል። እንደዛ ሰጀስት የሚያደርግሽ ከሆነ እሱን ማመን አለብሽ፣ ጠበቃሽን ማመን አለብሽ። ኦብቪየስሊ እንደዛ ካለሽ መሄድ አይጠበቅብሽም ማለት ነው። ከሱ የበለጠ አለመሄድ ሳይሆን ስኪፕ አድርገው ወደ አፕሊኬሽኑን መምላት ነው አይደለም? አለመሄድ ሳይሆን ስኪፕ ማድረግ። ይሄ የሆነ አፕሊኬሽን አለ ስኪፕ ለማድረግ። እናራዝመው ሪስኬጁል ማለትሽ ነው? ኖ ሪስኬጁል ሳይሆን ማስተር ሂሪንጉን ካንስል እንደማድረግ ነው። አፕሊኬሽኑ ምን እንደሆነ አላወኩም፣ ግን አሁን አንደርስታንድ አድርግሻል። ግን ሊስን ቱ ዮር ሎየር፣ እሱን ነው የምነግርሽ። ምክንያቱም ዲፕ ህጉን የሚያውቀው እሱ ነው፣ ሎካል ሩሉን የሚያውቀው እሱ ነው ከኛ የበለጠ። እሱ መስማት ምክንያቱም ለስትራቴጂም አድርጎት ሊሆን ይችላል። እዚህ ጋር ማውራት የማልፈልገው you need to listen to him. Okay. እሺ ቴንክ ዩ አመሰግናለሁ። ቴንክ ዩ ኤልizabeth። እንግዲህ ዩቱቡን ሰብስክራይብ ማድረግ እንዳትረሺ ልበላችንም። መሰረት ወደ አንቺ ልምጣ። እሺ እንዴት አመሸ አሳምን? ያው ከፍታይ ጋር ተገናኝተናል ብዬ ነው። እንዴት አመሸ? እናመሰግናለን በጣም ሁለታችሁንም፣ እግዚአብሔር ይመስገን። ያው እንግዲህ በሁለታችሁም ከተጠቀሙ ሰዎች መካከል አንዷ ነኝ። ያው አሳምን በውስጥም ብዙ የሚጠቅሙ መረጃዎችን ሰጥቶኛል። በጣም አመሰግናለሁ። እና የአሳይለም ኢንተርቪው አድርገን ያው እኔ ባለቤቴና 3 ልጆች ሆነን ነው ያው በወርክ ፐርሚት ስራችን እየሰራን ያለ ነው። ፔንዲንግ ላይ ነን እና ትንሽ ዛሬ የወጣው ዜና ትንሽ አሸብሮናል። ዛሬ ቀኔ ትንሽ ጥሩ አልነበረም። 200 ሺህ የሚለው እና ማለት ያው ባለኝ መረጃ ቪዛ ሪቮክ ምን ማለት ነው የሚለው በጣም ውስጤ ጥያቄ ስለፈጠረ ወዴት ያመራል ቢለውን ያው ከባለሙያ ብንረዳው የተሻለ ነው። በኋላ ከማነሳቸው ነገሮች ውስጥ ነው፣ ግን ከጠየቅሽኝ ልመልስልሽ ይችላል። በነገራችን ላይ ምንም ውጤት የለውም። የፖለቲካ ሄድላይን ነው። ደጋፊ ምናልባት ትራምፕ ደጋፊዎችን ለማስደሰት የወጣ ነገር ነው። በምሳሌ ላስረዳሽ። አንድ ሰው በቢ1 ቢ2 ቪዛ እዚህ ሀገር መጥቶ አሳይለም ከጠየቀ በኋላ ቢ1 ቢ2 ቪዛ ኦልሬዲ እንትን ሆኗል፣ ኤክስፓየር አድርጓል። አሁን እኮ እነሱ እያሉ ያሉት ምንድነው? በቢ1 ቢ2 መጥተው እዚህ ሀገር አሳይለም የጠየቁ ሰዎችን የእነሱን ቢ1 ቢ2 ቪዛ ካንስል እናደርጋለን ነው። ኤክስፓየር ኦልሬዲ። ይሄ ፖለቲክስ ነው። እኔ አዳመኩትና ሊያማቸዋል። እንዴት የሊጋል አድቫይዘር አይኖራቸው እንደ ኢሚግሬሽን ምናምን ብዬ አሰብኩኝና ፖለቲካ ነው። ኦብቪየስሊ ቫሊዩ አለው ከነሱ አንግል፣ ከኛ አንግል ግን ምንም የለውም። ግን ገና ቢ1 ቢ2 ቪዛ ይዘው እዚህ ሀገር መጥተው አሳይለም የሚጠይቁትን ግን የእነሱ ካንስል የሚሆን ከሆነ አሳይለም መጠየቅ አይችሉም ማለት ነው እንጂ በአብዛኛው አሁን አሜሪካ ውስጥ ያሉ በቢ1 ቢ2 ቪዛ የመጡ አሳይለም አፕላይ ያደረጉ ፔንዲንግ የሆኑ በአብዛኛው ቢ1 ቢ2 ቪዛው ምክንያቱም 7 ዓመት 8 ዓመት 6 ዓመት 5 ዓመት ምናምን ሆኗቸዋል እዚህ ሀገር ከመጡ ቪዛው ኤክስፓየር ካደረገ ኢቭን አሁን እንኳን አሁን ራይት ናው ቢ1 ቢ2 ቪዛ ያለው ሰው ቪዛውን ራይት ናው ካንስል ቢያደርጉት አሳይለም ከመጠየቅ የሚያግዳቸው ነገር የለም እዚህ አሜሪካ ውስጥ ካሉ። ምክንያቱም ምን እንደሆነ ታውቂያለሽ? የአሳይለም ክራይቴሪያ እና የቢ1 ቢ2 ክራይቴሪያ ላይ የአሳይለም ክራይቴሪያ እዚህ ሀገር በገባ በአንድ ዓመት ውስጥ አሳይለም ጠይቅ ነው አንለስ ኤክሰፕሽናል ሰርከምስታንስ ከሌለ። ስለዚህ ቪዛው ኤክስፓየር አላደረገ ዋጋ የለውም። በጣም የሚጎዳው ምናልባት ውጭ ሀገር ነው ሆነው አሁን በቢ1 ቢ2 ቪዛ እዚህ ሀገር ቶሎ መጥተው መጠየቅ የሚፈልጉትን ከሆነ ወደዚህ ሀገር መግባት አይችሉም። እነሱ ሊጎዳ ይችላል። ግን በአብዛኛው ኢትዮጵያውያን እዚህ ያሉ ቪዛቸው ኦልሬዲ ተቃጠለ ነው። እንደ ፖለቲካል ሄድ ኒውስ ነው ያየሁት እኔ ሆነስትሊ። ጠዋት በጣም እውነት ስራ ራሱ ሲሄድ ጥሩ ለምን ሊመጣ ነው እያልኩኝ በጣም ይደብራል። ሆነስትሊ ይደብራል። ግን ደግነቱ ያገናኘናሉ የፍትሀ
እውነት ነው። right? በጣም በጣም Yeah, so በጣም ብዙ እናመሰግናለን። ብዙ ሰው ከሰማው ጥሩ ነው ብዬ ነው የማምነው፣ ግን I don't think ይህን ያክል የሚያሳስብን ነገር አይደለም እሱ። ኦኬ በጣም ነው አመሰግነው። እንግዲህ አዳምጣለሁ አለው። እሺ ዜር ስትልን ስለምታደርጉልን ነገር ሁሉ በጣም ነው የምናመሰግነው። ቴንክ ዩ። እሺ እናመሰግናለን። I like this አሁን እንደዚህ በተባለው መንገድ አንድ ኢንፎርሜሽን ይወጣና ፖለቲካል ደግሞ ለሚረብሽ ነገር ወይም አንድ ሰው ደግሞ ፎሎወር ስላላቸው ብዙ ይጽፉና ሌላውን ስለሚረብሹ ለዚህ ነው ከባለሙያ ሜሴጁ እንድታገኙ ብሎ የተፈጠረበት። እናም ግላድ እንደዚህ አይነት ነገር መሆኑ ቴንክ ዩ። አሜን። ወደ አንተ ወይ ወደ አንቺ እንምጣ። አመሰግናለሁ። ያለው ትራንስፖርት ላይ ነው እና ድምፁን ካረብሽ ይቀጥል፣ አለበለዚያ አንድ 5 ደቂቃ በኋላ ሆነስ ላይ ሰማኝ። ተመል ትንሽ ቆይተሽ እዚሁ አቆይሻለሁ። ልክ ደህና ቦታው ስትሆኚ መልሼ እድሉን ሰጥሻለሁ። ኦኬ። ከዛ ለሚሲ ማን ነው? ሙፋሳ። ሰላም ሙፋሳ። ሙፋሳ ይሰማል? Yes, ጤና ይስጥልን። ጤና ይስጥልኝ። አይ Thank you for giving me the opportunity. ከዚህ በፊትም እንደዚሁ እንትን ብዬ ኮንታክት አድርጊያችሁ አንድ እንትን አድቫይስ ተቀብለን ጥሩ ረድቶናል እና አሁን I came back with another question. አንድ ማቀው ኢንዲቪጁዋል አለ እና a month ago ለእንትን ማስተር ሂሪንግ ካለ ሎየር አካምፓኒ አድርጌው ሄጄ ነበረ ኬዙን ለማየት እና ጃጁ at the end ምን አለ in a month ሎየር ይዛችሁኑ እና የዛን ጊዜ እንትን እንላለን አለ። አሁን ነገ ነው እንትኑ ልጁ ጠበቃ ሃየር አድርጎ የተዘጋጀ መስሎኛል እና ዛሬ በምደውልበት ጊዜ ምንም አይነት ኢንሴንቲቭ ወስዶ ያደረገው ነገር የለም እና ነገ we going back to the judge without a lawyer. ባለፈው ጊዜ የሄድን ጊዜ ጃጁ ሲያደርግ ያየሁት ምንድነው appointment date ሎየር ይዘው ለመጡ እስከ 2028-29 እየሰጠ ነበረ። I don't know if it is the similar case with the individual that I'm talking about. ግን አሁን ነገ በምንሄድበት ጊዜ my question is ለዚህ ልጅ እና አፖይንትመንቱን ስጠን ማለት ይቻላል without a lawyer? ኦፖርቹኒቲውን ሰጥቶታል ልጁ። So the idea is የአሜሪካ ሊጋል ሲስተም አንድ ሰው ኮርት ሩም ውስጥ ሪፕሬዘንትድ ቢሆን የተሻለ ይሆናል ነው። So ቻንሱን ሰጥቶታል። ያንን ቻንስ የማይጠቀም ከሆነ ዳኛው ፕሮባብሊ ፕሮሲድ ሊያደርግ ይችላል። most probably ፕሮሲድ የሚያደርገው for individual hearing ነው ወይስ አፖይንትመንቱን ሊሰጠው ነው? ለኢንዲቪጁዋል hearing ለማስተር ሂሪንግ ነው አይደል የተቀጠራችሁት? ባለፈው ይሄን ነው ለማስተር ሂሪንግ ተብለን ነበረ። ይሄን ነው እና ሎየር ስላልነበረ in a month ሎየር ይዘና ብለው እንትን ሰጥተውት ነበረ ነው። well ከነገርከኝ አንፃር ያው ኬዙን ስላልተከታተልኩትና በደንብ ሙሉን ፋክት ስላላገኝ ከነገርከኝ አንፃር የማስተር ሂሪንግ ይመስላል ተነገርከኝ። but honestly clearly ግን certainly ግን እንደዚህ ነው ልልህ አልችልም። ግን የህግ ባለሙያ እንዲዝ አንዴ እንትን ከቻንስ ከሰጠውና እንትን የማይል ከሆነ ግን ያ ህግ ባለሙያ ፕሮሲድ ሊያደርግ ይችላል ነው። so ልጁ ሊጎዳ ይችላል። Yeah, the term that you used, proceed ሊያደርግ ይችላል ማለት for the master hearing ነው or for individual hearing? That was honestly I don't know እያልኩ ነው። ምክንያቱም በዛን ጊዜ ጠበቃ በሰጠው ጊዜ ያንን አፖይንትመንት እንደ ማስተር ሂሪንግ ነው የወሰደው ወይስ አይደለም ዳኛው የሚለው እርግጠኛ I don't know honestly. Yes, sir. Okay. So honestly I don't know, but ማስተር ሂሪንግ ሆነ ኢንዲቪጁዋል ሂሪንግ ሆነም እሱ ሳይሆን የሚያሳስበኝ ግን አንድ ልጅ ጠበቃ ሳይዝ ኬዙን በደንብ ሳያዘጋጅ መግባቱ ነው። You understand what I'm trying to say? Yeah. እሱ ችግር ሊያመጣበት ይችላል። but እርግጠኛ ግን ነገ ለምን እንደቀጠረው አምናሽ ሆነስት ያንኛውን ምክንያቱም አንዳንድ ኢሚግሬሽን ኮርቶች ላይ ማስተር ሂሪንጉን ባደረጉ በአንድ ወር ስለ ኢንዲቪጁዋል ሂሪንግ በጣም በብዛት የሚቀጥሩ ቦታዎች አሉ። ገብተዋል። so maybe
Okay. Yeah. So, in another word, you don't know which way it cuts. No. Okay. No. Thank you, sir. በጣም አመሰግናለሁ። Sure. ቴንክ ዩ ሙፋሳ። መምህር አቤት ጤና ይስጥልን። እንደምን ሰነበታችሁ? ከላይም ከታችም ያለው እግዚአብሔር ይመስገን። ወራን መምህር ወንድሞች እንግዲህ ሁሉ ጊዜ ያው አጋጣሚ እውቀት በስራ ባንዳንድ ነገሮች ተመሳሳይ ነገሮችን እንደዚሁ እንገናኛለንና ያው እንደ ሃይማኖት አባትነት አንዱም ለማስታረቅ ለጸሎት ለምስጋና ነው። ሌላው ምናልባት ቀደም ሲል አንዳንድ ሰው ችግር ሲገጥመው መቼም ችግር አይገጥም አይባልም። ያው እንደ አባትነት ደግሞ ምናልባት ስለ ሀገርም ስላለንበት ወቅታዊ ሁኔታ ሱባኤ ላይ ስለነበረ በሰዓቱ ነው እንግዲህ ሰላም ፈጽመናል። ወደፊትም ደግሞ እናንተም እንድትበረቱ አባታዊ ጸሎቴና ቡራኬ ለሁላችንም ይድረስ ለማለት ነውና ክቡር ወንድማችን በጣም ነው የማመሰግነው። ሁላችሁም በጣም ነው የምንወዳችሁ። በርቱ። የሚያጸናና አባት ያስፈልጋል። እውነት ነው። ካህንም እንደመሆናችን ሁላችንስ መቼም የሰው ትንሽ ትልቅ የለውም፣ ግን ያው በመሃል አባት አይዞን የሚያበረታታ ያስፈልጋል ከሚል አኳያ ነውና ጾሙን በሰላም አስፈጽሞናል። እግዚአብሔር ይመስገን። የሰራም የጾመም ዋጋው ብዙ ነው በእውነትና እናንተም ከጎናችሁ ናችሁ ስለምታበረታቱ ስለምትጠይቁን ምስጋናችን የላቀ ነው። ወደፊትም ደግሞ እንግዶች ሆናችሁ ቤተሰብ እንድትሆኑ ለማሳሰብ ነው። አመሰግናለሁ። እግዚአብሔር ይስጥልን። ጊዜ ካለኋል። እሺ አባታችን በጣም እናመሰግናለን። ጸሎቶት እኛም ለሁላችንም ያስፈልገናል። ይህ እንግዲህ በሰው ብቻ የሚሰራ እንዳልሆነ ነው እናውቃለንና በጣም እናመሰግኖታለን። የኢሚግሬሽን ጥያቄ አሉት ወይስ ያው እዚሁ ላይ ከኛ ጋር ለመሆን ነው ያሰቡት? አይ ቤተሰብ ለመሆን ነው። ባለፈውም ጥሩ አባትን ስለጠየቁ እንዳጋጣሚ ከዚያ አኳያ እንደ ቤተሰብ ለመሆን ጭምር ነው። በጣም ደስ ይለኛል። እኔም በውስጥም ከጻፉልኝ በደንብ አወራና የምናግዛው ነገር ካለ በደንብ እናግዛለን። ከትልቁም ነገር ከማንኛውም ነገር ደግሞ ጸሎቱም ስለሚያስፈልገን ለጸሎቱም የምናግዘው ነገርም ካለ በውስጥ ጻፉልኝ፣ በደንብ አናግሮታለሁ። እሺ አመሰግናለሁ። እኔ እንኳን ምንም ስልክ ነው እንጂ ሌላ ምንም አላስቸግርም። ስልክ በሰዓቱ ጠፍቶ የሰው ነው ያስኩት እንዳጋጣሚና እሷን ለማስታወስ ያክል ነው እንግዲህ መቼም በትንሽ ነገር እንዳጋጣሚ። እሺ ምን ለማስታወስ ጽፍላለሁ በውስጥ ጻፉልኝና የሚቻለኝን በዛ አደርጋለሁ። እሺ 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 መልካም ምሽት አባታችን። then I think ዳኒ ጤና ይስጥልኝ። ዳኒ በእውነት በጣም ነው የማመሰግነው። ዩፍታይንም አቶ አሳምንን ሁለታችሁንም በጣም አመሰግናለሁ። እኔ አንድ ጥያቄ ነው ያለኝ። ኬዜ እኔ አሳይለም ነው ተፈቅዶልኝ ቤተሰቦቼ ከመጡ 4 ወራቸው ነው። ኤፕሪል 26 ነው እዚህ በቺካጎ በኩል ነው። ዶክመንቶችን የሥራ ፈቃድና ዶክመንት የታሸገው ዶክመንት ሰጥተው ነበር። ያንን ስቲል የሥራ ፈቃዳቸው አልመጣላቸው፣ ዶክመንቱም ደርሶናል የሚል ነገር የለም። የምጠይቅበት መንገድ ጠበቃ ስለሌለኝ ነውና እስቲ መንገዱን ከናንተ እዚህ ሀገር ሲገቡ ወርክ ኦቶራይዜሽን ስታምፕ ምናምን አልተመታላቸው? ተመቶላቸዋል። እንትናቸው ላይ ተመቶ አውቶራይዝድ ይላል ፓስፖርታቸው ላይ እና ያቺ ወረቀት ተሰጣቸው። ከዛ ውጪ አሁን ዩኒቨርሲቲ ተመዝግበዋል እንትን ብለዋል፣ ግን ስራ መስራትና አንዳንድ ነገር ለማድረግ ግን አልቻሉም እና ትንሽ ልጆቹ ስለተጨናነቁብኝ ነው። ኦኬ ኦኬ አይ ቲንክ ቢደውሉልኝ ነው የምመርጠው። እሺ ስልኬን ማስቀመጥ ከቻላችሁ ከታች ይዘዋል። እሺ ነገር ይቅርታ ስልክህን ኦኬ እዚህ ጋር ልጻፍላችሁ ማለት
ተቋረጠ? ኖ እየሰማሁ ነው። ቴክስት አድርጌዎታለሁ ስልኬን። እሺ በጣም አመሰግናለሁ። በስንት ሰዓት እንደሚመች እኔ ከሰዓት ነው ብዙ ጊዜ ስራ የምሰራው። የሚመቸን ሰዓት ብዙ ጊዜ ጠዋት ፍርድ ቤቶች ስለመሆን ከ1 ፒኤም በኋላ እኖራለሁ እስከ 4:30 እኔ 2 ላይ ስለምጀምር ዋላ ከደወል እሺ በጣም አመሰግናለሁ። ደውላለሁ። እሺ ከዛ አሜን ተመልሰሻል? አዎ አሁን እችላለሁ። እሺ ቀጥይ። አመሰግናለሁ። ሁለት ጥያቄዎች ነው ያሉን። አንደኛው ጥያቄ አፕላይ ያደረኩት የነበረ አልከፈተምና በዩኤስአይኤስ በኩል ነበረ። አክቹሊ የመጣው በቦርደር ነው ግን የነበረ ስላልከፈተ ለወርክ ፐርሚት ምናምን ጊዜውም እንዳያልፍብኝ በዩኤስአይኤስ በኩል ነው አፕላይ ያደረኩት የነበረውና 1 አመት ሞላው እና አኑዋል ፊ መክፈል አልቻልኩም። የተላከልኝ ኖቲስ የለም። እሱም ደግሞ የዩኤስአይኤስ አካውንቴ 3 ወር ምናምን ሆነው ስታተስ ኢዝ ኖት አቫይሌብል ኦንላይን ነው የሚለኝ ስታተሱ ላይ እና እሱም ላይ የሚያሳየኝ ነገር የለም። ጠበቃዬም ጋር የመጣልኝ ኖቲስ ምናምን ካለ ጠይቄ ነበረ የለም አለኝና 1 አመት ስለሞላኝ ግዴታ ነው መክፈል ስለተባለ ለመክፈል ግን አልቻልኩም። ይሄ ቁጥር አይታወቅም ነው የሚለኝ የነበረኝ ሳስገባ። ስለዚህ የሚፈጥርብኝ ችግር አለ ወይ? በ1 አመት ስላለፈ በምን መልኩ መክፈል እችላለሁ? አይ ቲንክ ኤ ነምበርሽን አስገብተሽ የአሳይለም ፊ የሚለው ላይ ጉግል ብታረጊው how to pay አሳይለም ፊ ምናምን ብለሽ ጉግል ላይ ብታረጊው ዌብሳይት ይሰጥሻል። እዛ ውስጥ ኤ ነምበር አስገብተሽ አይታወቅም ምናምን ካለሽ አሁን ግን በዚህ ሰዓት ግዴታ መክፈል የለብሽም ማለት ነው። አይዘር ሜል ያደርጉልሻል ለመክፈል አይዘር ለጠበቃሽ ሜል ይደረጋል ኦር አካውንት ውስጥ ይኖራል ወይ ላንቺ አካውንት ይላክልሻል። ከዛ በኋላ ገብተሽ ኤ ነምበርሽን ምናምን አስገብተሽ ነው የምትከፍሉ። ከሌለ ግን አይ ዶንት ቲንክ ምንም ማድረግ ጠበቃሽ ምን አለሽ? አይ እሱን ቀጥታ ማግኘት አልቻልኩም። እዛ የሚሰሩ ልጆች ግን ሳይላክልሽ ብትከፊ ራሱ ሲላክ እንደ አዲስ ነው የምትከፊው፣ የግዴታ መላክ አለበት ምናምን አሉኝ። እኔ ደግሞ ችግር የለውም ደብልን ብከፍል ጊዜን ጠብቄ ስለሆነ መክፈል የምፈልገው እሺ ካለኝ መክፈል የምችልበት ምናምን ብዬ ሳናገራቸው ሌላ ሊንክ ሰጡኝ። ደግሞ በዚህ ሞክሪው እሺ ካለሽ አሉኝና በሌላ እንትን ስሞክረው ተመሳሳይ ነው የሚነግረኝ። ይሄ ቁጥር አይታወቅም ማግኘት አልቻልንም ምናምን ነው የሚለው። ግን የምታስገቢው ኤ ነምበር ግን ትክክል ነው አይደል? አዎ ትክክለኛ የኔን ኤ ነምበር ነው የማስገባው። ኦነስትሊ ጠበቃሽ እንትን ካላለሽ ምንድነው በጠበቃሽ ደብዳቤ ካልተጻፈለት ኤ ነምበርሽን ስታስገቢ ፔመንቱን አክቲቬት ካላደረገልሽ ብዙ የሚያሳስብሽ አይመስለኝም። ምክንያቱም የኔ ብዙ ክላይንቶችም አሉ ከአመት በላይ የሆናቸው የአሳይለም ፊ ያልከፈሉ። ስንሞክረው ምንም የሚናገረው ነገር የለም። we could not find your case, review the information ምናምን ነው የሚለኝና እንትን አይለኝም። ግን ዞሮ ኮርት ውስጥ ቀጠሮ አለሽ አይደል? ነው የለኝም። መጀመሪያ ዲቴንሽን ነበርኩኝ በወጣሁም በ20 ምናምን ቀኔ ማስተር ሂሪንግ ተሰጠኝና ኮርት ሲሄድ ነምበሬ ስላልከፈተ ምንም እንትን የለም ምናምን አሉ። ከዛ ኦልሞስት 5 ወር ምናምን ጠበቅኩት ነምበሬ አልከፍት ሲል በዩኤስአይኤስ አፕላይ አደረኩና ዩኤስአይኤስ የሆነ ጊዜ ኢንተርቪው ጠሩኝና ከዛም በኋላ 3-4 ቀን ምናምን ሲቀረው ሪስኬጁል ተደርጓል ምናምን ብለው ካንስል አደረጉት። ግን ሪስኬጁል የተደረገውን ቀኑን ስቲል አላሳወቁኝም። በዩኤስአይኤስ ደረጃ ማለት ነው። ያ ኦኬ ሶ ሎየርሽ በየትኛው ያለውን ኬዝ ነው ያዘው? ዩኤስአይኤስ ያለው ነው ኮርት ላይ ያለው ነው? ሁለቱም ኮርት ላይ ምንም አይነት እንቅስቃሴ የለውም። እኔ ክስ ስላልተከሰስኩኝ ኮርት ላይ ኬዜ ወደ ኮርት አልሄደም። ኦኬ ሜቢ አሁን አድሬስ ኦብቪየስሊ እንዳልኩሽ ነው አዲስ ነገር አይደለም እየሰማ ያለሁት። የኔም ክላይንቶች
በጣም ብዙ ክላይንቶች ከከፈሉ አመት የሆናቸውም አሉ። አንዳንዶች እንደውም ያልከፈሉም አሉ። ሆነስትሊ አዲስ ነገር አይደለም የምሰማው ማለት ነው። ግን ሞክረሹ መክፈል ካልቻልሽ ምንም ማድረግ አችም። ደብዳቤ አልተጻፈልሽም። በመሀልም ሆነስትሊ የሆነ ሰዓት ላይ ይሄ $100 መከፈል አለበት። አይ ቲንክ ከኢንትረስቱ ከምናምን ከኤሌክትሮኒክ ፔመንት ፕሮሰሲንግ ፊው 103 104 የሚሄደው ገንዘብ በመሀልም የሆነ ቦታ ላይ እስከ መጨረሻ አልተከታተልኩትም እንጂ በፍርድ ቤትም ታግዶ ነበር የሆነ ሰዓት ላይ። እሱን ሪሰርች አድርጌ ሌላ ጊዜ ይዤ እቀርባለሁ። ግን እሱም ነገር አለ እና ትንሽ እንትን ነው፣ ሜሲ ነው። እዛ አካባቢ ያለው አሰራር ኮምፕሊኬትድ ነው። በፍርድ ቤት ትዕዛዝ ነው እንደዛ የሆነው ወይስ ዩኤስሲአይኤስ ራሱ ሲስተም የለውም? ለምሳሌ አንድ ጊዜ የከፈሉ ሰዎች ከአመት በላይ ሆኗቸዋል፣ መክፈል አልቻሉም። ይደውሉልኛል፣ ገብተን ልንከፍል ስናየው ግን አክቲቬት አይደለም፣ ወይም ደግሞ ለመክፈል እንትን አይልሽም፣ አይቀበልሽም አይነት ነገር። አዲስ ነገር አይደለም። እኔ ብዙ የሚያሳስብሽ አልመሰለኝም ሆነስ። ኦኬ ሌላኛው ይሄንኛው ኬዝ ስታተሴን ኦንላይን ላይ አቫይላብል አይደለም ይለኛልና ምን ማድረግ ነው ያለብኝ? ለኢንተርቪው ተጠርተሻል አልተጠራሽም? ለኢንተርቪው ጠሩኝና ከዛ ሪስኬጁል ተደረገ፣ ተቀየረ። ከዛ በኋላ ነው እንትኑ ስታተሱ የማያሳየኝ። እንትኑን 150 ቀን 180 ቀን ሞልቶሽ ስራ ፈቃድ አገኘሽ? ያ ከስራ ፈቃድ ካገኘው በኋላ ነው ኢንተርቪው የጠሩኝ ሳይት የነበረው። ኦኬ አይ ሲ I don't think የሚያሳስብሽ ነገር ያለ አይመስልም። ኦኬ thank you። እሺ thank you አሜን። ከዛ I think STA ሰላም አመሰግናለሁ ሁለታችሁንም። ይፍታሂ ይቅርታ ጋኔም ባለፈው አሜን for whatever reason ይሰማኛል፣ ግን ሰው ድሮፕ አውት ማድረግ የምችልበት ፋንክሽን አይ ቲንክ ፍሪዝ አድርጓል መሰለኝና ከጨረሳችሁ በኋላ ራሳችሁ ድሮፕ እንድታደርጉ ልጠይቃችሁ። አሜን ራስሽን ዲስኮኔክት ብታደርጊ ከይቅርታ ጋር ልጠይቅሽ። ቴንክ ዩ። እና ሌሎቻችሁ ስጨርሱ somehow I think ፍሪዝ አድርጓል የቲክቶክ እና እናንተ ድሮፕ እንድታደርጉ ጠይቃችኋለሁ። ይቅርታ ቀጥል እስቲ። ኦኬ ከዚህ በፊትም አንተ ጋር መጥቼ ያው ኮንሳልቴሽን አግኝቼ ነበረ። የምታደርገው ነገር ጥሩ ነው፣ አመሰግናለሁኝ ልልህ ነው። የኔ ጥያቄ አሳይለም ላይ ነው። አፕላይ አድርጌ የመጀመሪያው አፕሊኬሽን የገባው ላይክ አራውንድ 2 year ሊሆነው ነው አሁን እና ዲክላሬሽንን እስካሁን አላስገባሁትም ነበረ። አሁን ባለው ሲቹዌሽን ባለፈው በወጣው አፕዴት መሰረት አዲስ ሩል በጨመሩት እና በሱ አሁን ኤቪደንስ እና ዲክላሬሽኑን ማስገባት ላይ ያለው ሲቹዌሽን እንዴት ነው? ማለትም ቢገባ ነው የሚሻለው ኦር ደግሞ ኢንተርቪው እስኪጠሩ መጠበቅ ነው የሚሻለው? አሁን በአዲስ የወጣው ህግ በቀደምለት ወይም ደግሞ ፖሊሲ አሰራር በቀደምለት የወጣው እሱን መጀመሪያ አንደርስታንድ ብናደርገው የተሻለ ይመስለኛል። ምንድነው የሆነው? በዩኤስሲአይኤስ ደረጃ ያሉ የአሳይለም ኬዞች ቢያንስ ክሎስ ቱ 450ዎቹ ወደ ኢሚግሬሽን ኮርት ልንልካቸው እንችላለን። ግራውንዶቹ ምንድናቸው? አንደኛ እዚህ ሀገር አሳይለም ሰውየው አሳይለም ያመለከተው እዚህ ሀገር ከመጣ ከ1 ዓመት በላይ ነው። ግራውንዶቹን ላወጣልህ እችላለሁ። ከ1 year ዴድላይናቸውን ያለፉትም ነው። አንተ በ1 year ዴድላይን ነው ውስጥ ነው አፕላይ ያደረከው? yes like እዚህ ሀገር በመጣው within 6 months አልሞላኝም። ኦኬ ስለዚህ እሱ አፕላይ አደረግብህ ማለት ነው። ሌላው ደግሞ እዚህ ሀገር ላይክ ወንጀል የሰሩ ሰዎች ወይም ደግሞ ከሎ ኢንፎርስመንት ጋር ብዙ ንክኪ ያላቸው ሰዎች ከሆኑ እሱን ልትመልስልኝ አይጠበቅብህም። ይሄ ፕራይቬት የሆነ ኮንቨርሴሽን ስላልሆነ ግን ራስን ታስበዋለህ። ሌላው ሬትን ሪካርዱን ስናየው ለኛ አፕላይ የተደረገው ነገር 589 ነገሩን ስናየው
it clearly fails to establish basic eligibility under a protected asylum category. Protected asylum የምንጠይቅባቸው ነገሮች አሉ። dissenting political opinion, ethnicity, nationality, membership in a particular group, religion ምናምን የመሳሰሉትን ማለት ነው። እንዲሁ ኬዙን አጠቃላይ ስናየው በእነዚህ ግራውንዶች የሆነ ፕሮቴክትድ የሆነ ወይም ደግሞ ቤዚክ ኤሊጂቢሊቲውን ማሟላ ነው ይላል። ሶ ያንን ግን ለማድረግ አሁን ትልቁ ጥያቄ ያለው ምንድነው? ብዙ ጊዜ የአሳይለም ኬዞችን ስናመለከት በተለይ 589 ፋይል ስናደርግ ከዚህ በፊት የነበረው አሰራር ይሄ ፖሊሲ እስከሚወጣ ድረስ በተለይ ደግሞ ከትራምፕ አድሚኒስትሬሽን በፊት 589 አስገብተን ብሪፍ የሆነ ነገር ብቻ ነበር። in 2000 I was physically beaten, tortured ምናምን ብለን the details of my past persecution will be written in my final affidavit አይነት ነገር ነው to be provided at the time of the interview ብለን ነበር የምናስገባው። ምክንያቱም በ589 በዛ ፎርሙላ 5-6 መስመር ባለው ነገር ላይ ያንተን ስቶሪ እንትን ማድረግ ማስገባት አንችልም ነበር። ሶ ኦብቪየስሊ ከዚህ በኋላ ላለው ነገር የኢሚግሬሽን በተለይ የአሳይለም ኬዞችን በሚመለከት ስትሮንግሊ አድቫይዝ የማደርገው አብሮ አፊዳቪቱ ቢገባ ነው። ከዚህ በኋላ ላሉት አድቫንቴጅ እና ዲስአድቫንቴጅ አለው። አድቫንቴጁ ምናልባት ዳይሬክትሊ ወደ ኮርት እንዳይላክ ሊያደርገው ይችላል። ዲስአድቫንቴጁ ግን የኢትዮጵያ ፖለቲካ ተቀያሪ ነው። ነገ መንግስት ቢቀየር ያንተ ኬዝ እንዴት ነው የሚለውን ደግሞ ችግር ውስጥ ሊያመጣ ይችላል። ሶ ከዚህ በኋላ ላሉት I think at least የአፊዳቪቱን ቢያንስ ብሪፍ 1 or 2 ፔጅ ብሪፍ ማስገባት እና ዶክመንቶች ማያያዝ ያስፈልጋል። ማለት ፎቶግራፎች፣ ሜዲካል ሬኮርድስ፣ ምናልባት ስካር ፎቶስ ካሉ የትምህርት ደረጃ ምናምን የሚያሳዩ አትሊስት ጀነራል የሆነ የሳይኮሎጂካል ሬኮርድስ ኦር ሜዲካል ሪፖርትስ ምናምን እነሱን ማስገባት ያስፈልጋል። ምክንያቱም እንደዚሁ ሲያዩት I589 ብቻ ነው ያለው እንዴ አሳይለም አሰጥ ምናምን ሊያስብል ይችላል። ከዚህ በፊት ባለው ግን አሁን አንተ በምትለው ባለው ግን እኔ ሁለት ሀሳቦች ናቸው የሚንሸራሸሩት። አንዳንድ የህግ ባለሙያዎች ኢሚግሬሽን ባለሙያዎች ከዚህ በፊት የገቡትንም እንዳለ ማስረጃቸውን ማስገባት ጥሩ ነው የሚል ነገር አይቻለሁ። በሌላ በኩል ደግሞ አትሊስት ቤዚክ የሆኑ ነገሮች ብሪፍ ሰመሪ ኦፍ ዮር ኬዝ እና ሜዲካል ሪከርዶች እና እነዛ ሪከርዶች ከገቡ ግን ጀነራል ሪትን ሪከርዱን ሲያዩት ወደ ይሄው እንትን ሊያሰጥ ይችላል የሚል ነው። ሶ ኦብቪየስሊ በእኛ ኦፊስ ፕራክቲስ ከዚህ በፊት የምናደርገው ዋና ዋና ዶክመንቶችን እናያይዝ ነበር። ለምሳሌ ሳይኮሎጂካል ሪከርዶችን እናያይዝ ነበር፣ ሜዲካል ሪከርዶችን እናያይዝ ነበር፣ ፎቶግራፎችን እናያይዝ ነበር፣ ካንትሪ ኮንዲሽኖችን እናያይዝ ነበር። ማናያይዘው ላይክ አፊዳቪቱ ኖታራይዝድ የሆነ ፋይናላይዝድ የሆነ በኤግዚቢት የታሰረው እሱን አናስገባም ነበር። ሶ ይሄን ሁሉ የምነግርህ አንተ ራስህ እንድትወስድ ነው። ሆነስትሊ ምንድን ነው የገባው የሚለውን ማሰብ ያስፈልጋል። ምንድን ነው የገባው የሚለውን ማሰብ ያስፈልጋል። እሱን ደግሞ ከኦንላይን አካውንት ላይ ታየዋለህ። ምናምን ሎየር ይዘሃል እስቲ? Yes, I did. ግን ጀነራሊ የሚነሱት ኢሹዎች እነዚህ ናቸው። ምን ታደርጋለህ? ከጠበቃ ጋር ተነጋግረህ እንደዚህ አይነት ነገር እያሰብኩኝ ነው፣ አትሊስት እነዚህን ዶክመንቶች አፕሎድ ብናደርጋችሁ ይመስላል ትችላል። ባት ይሄን ሁሉ አድርገው ግን ታውቃለህ ዲስክሬሽናሪ ዲናያል የሚባል ነገር አለ። ያዩትና the applicant doesn't merit a favorable exercise of discretion based on their initial paperwork ብሎ ካሰቡ ግን ስቲል ወደ ኮርት ሊወስዱት ይችላል። ግን ዋናው ነገር ካንተ የሚጠበቀውን ማድረግ ያስፈልጋል ብሎ ካሰቡ ግን ስቲል ወደ ኮርት ሊወስዱት ይችላል። ክሪስቲቪ ሚታርግ ኦኬ ታንክ ዩ መልሼልህ ከሆነ አላውቅም። እስቲ I think ተመልሶልኛል እና አመሰግናለሁኝ። Alright, thank you. Thank you. ከዛ አለሚቱ ቀጤ እስቲ ፕሊዝ ራስህን ድሮፕ ብታረግ ከይቅርታ ጋር አለሚቱ ቀጤ። ሰላም እንዴት አመሻችሁ? ሰላም ቴንክ ዩ። ከዚህ በፊትም ካሳምነው ጋራ ኮንሰልት ወስጄ ነበረ። አሁን I have 2 questions.
የመጀመሪያው ላይክ ትራቭል ማድረግ ፈልጌ ነበረ እዚሁ ሀገር ውስጥ ማለት ነው። ኤፍ1ን ሜንቴን አደርጋለሁ ግን አይ ሃቭ ፔንዲንግ ዲሲዥን ለአሳይለም በአፈርማቲቭ ማለት ነው። ስንት ጊዜ ኖርሽ እዚህ? አሁን ገና አመት ሆነኝ። ኦኬ እሺ። ግን እና ኤፍ1 ስታተስ አለ አለሽ? ሜንቴን አደርጋለሁ። እሱን እስካሁን ድረስ ሜንቴን አደርጋለሁ። ግን ያኛው ኢንተርቪው ምናምን ጨርሼ ዲሲዥን ፔንዲንግ ላይ ነኝ። ኦኬ አሁን እንትኔን አገኛለሁ። ኢኤዲ ገና አልመጣም እና ትራቭል ማድረግ ሀገር ውስጥ በአንዳንድ በስራ ምክንያት ምናምን አለብኝና should I do it ወይስ ይቅርብኝ ሪስክ ነው የሚለውን አድቫይስ መውሰድ ፈልጌ ነው። እሺ ኦኬ ሶ የሆነው ነገር ምንድነው አለሚቱ? አሳይለም ጠይቀው ፔንዲንግ የሆነ አሳይለም ኬዝ ያላቸው ሰዎች ዶሜስቲካሊ ትራቭል ያደርጉ ነበር ፕሪ ትራምፕ 2.0 ግን ከጁን ጀምሮ እስከ ዛሬ ድረስ በጣም በብዛት የታሰሩት አሳይለም አፕላይ ያደረጉ የስራ ፈቃድ ያላቸው ሰዎች ናቸው ኤርፖርቱ ሲታሰሩ የነበሩት። ሶ በጣም ከጁን 2026 እስካሁን ጊዜ ድረስ በጣም በአብዛኛው ፔንዲንግ አሳይለም ኬዝ ያላቸው ግን የስራ ፈቃድ ያላቸው ሰዎች ይታሰራሉ። ታስረው የተለያየ ቦታ ይወስዳቸዋል። በቦንድ ክርክር አለ። ቦንድ ደግሞ የቦንድ ሎየሮች የሚያስከፍሉት አፕ ቱ $10,000። ኦኬ ሶ አንቺ ኤፍ1 ሎፉል ስታተስ አለሽ። እስካሁን እንደዚህ አይነት ሎፉል ስታተስ ያለው ሰው የታሰረ አላውቅም እኔ ፐርሰናሊ። በት በጣም አስቸጋሪ ምናምን ካልሆነ ግን አሁን ትራቭል ማድረግ አለብሽ ወይስ የለብሽም የሚለው አንቺ ወስኝ። But my strong suggestion is pending asylum ኖሮሽ ግን ሌላ ስታተስ ካለሽ most probably it's a lawful status F1 ቪዛ አለሽ I don't see any problem አንቺ ትራቭል ለማድረግ ግን ለምሳሌ ይሄ የአሳይለም ፔንዲንግ አሳይለም ያላቸው ሰዎች በፖሊሲ ደረጃ ሊታሰሩ እንደሚችሉ የትራምፕ አድሚኒስትሬሽን አላሳወቀም ነበር። ያወቅነው እኛ ራስ ሎየሮች ያወቅነው መቼ እንደው ታውቂያለሽ? እስር ሲጀመር ነው። ሁለት ክላይንቶች ፔንዲንግ አሳይለም ያላቸው ከዳላስ ኢንተርናሽናል ኤርፖርት ወደ ዳላስ ትሄድ ታሰረች። ከቦስተን እዚህ ወደ ፊላደልፊያ ሲመጡ የታሰሩ ሶ አንዳንዱን ነገር ኦነስትሊ የምናውቀው እኛ ራሱ አፍተር ዘ ፋክት ነው። ብዙ የሚያሰጋኝ ነገር የለም ኤፍ1 ስታተስ ውስጥ ስላለሽ but I want you to decide on this. Thank you. The second question ምንድነው አሁን like this recently interview ምናምን ካረጉ especially ከእግዱ በኋላ ካርጋው ከጨረሱ ክላይንቶችክ ምን አይነት ፓተርን ታያለ? like is there any positive response ወይስ you mean ለምን አሳይለም አፕላይ አድርገው ኢንተርቪው ጨረሱ ነው የምትይኝ? like ይሄ ከእንትኑ በኋላ ዲሲዥን መስጠት አቁመው አልነበረ like December I think 2025 ከዛ በኋላ ያለው ኢንተርቪው ከገቡ በኋላ any positive የሆነ ነገር አለ or just honestly አሁን የአሳይለም ኢንተርቪው ውሳኔ እንሰጣለን ይባላል እንጂ እንደ ድሮ እየተሰጠ አይደለም። ስቲል ብዙ ሲሰጡ አላይ በእኛ ኦፊስ ውስጥ ላለፉት 4 ወራት ኢንተርቪው ያደረጉ ክላይንቶች እስካሁን ያገኙ የሉ ፖዚቲቭም ኔጌቲቭ። well ፍርድ ቤት ቁጭ ብለን USCIS አሳይለም ኦፊስ ከምንጠራ ቁጭ ብለን ከነበሩት ጠበቃ ጓደኞቼ እንደተረዳሁት ግን አንድ ወይ ሁለት ሰዎች ውሳኔ ሰጥቶልናል ሲሉኝ ነበር። ሶ ትሬንዱ ስቲል ፖዝ ላይ ያለ ይመስለኛል ሆነስትሊ። ምክንያቱም መጀመሪያ አካባቢ ከፖዝ ከመደረጉ በፊት ዛሬ ኢንተርቪው አድርገው within a month and a half within 2 weeks ራፕ ተደረጉ ነበር ክላይንቶች። አሁን ግን እንደዛ ያየው አይደለም። ይሄን ደግሞ የምነግርሽ የት ነው የምትኖሪው አለሚቱ? እኔ ሚሽጋን ያለሁት ሺካጎ ነው እንትኔ
ምናልባት እሷን አካባቢ ላላውቀው እችላለሁ፣ ግን የኢስት ኮስት ላይክ ቨርጂኒያ፣ ሜሪላንድ፣ ዲሲ፣ ዴልዌር፣ ፔንስልቬኒያ፣ ኒው ጀርሲ፣ ኒውዮርክ፣ ኮኔቲከት፣ ማሳቹሴትስ ምናምን አካባቢ ኢስት ኮስቱ ግን ሚሽገን ኢዝ ኮስት ነው። ዌል እንግዲህ እሱ ላይ ስለሆነ ብዙ እዛ እንትን አልቀረብኩም። ግን በጣም ብዙ ውሳኔዎች ሲሰጡ እያየሁ አይደለም በእኔ ኤክስፒሪየንስ። ግን አንዳንድ ጓደኞቼ እየወጣ ነው እየሰጡ ነው እያሉ እሰማለሁ። ያን ነው ልልሽ የምችለው። ፖዚቲቭ ይሁን ኔጌቲቭ ይሁንም እንግዲህ የምናውቀው ለክላይንቶቻችን ውሳኔ ሲሰጥ ነው። ያን ነገር እያየሁ አይደለም። እኔ እንዳውም ፖስት የተደረገ ነው የሚመስለኝ ካለኝ ኤክስፒሪየንስ። ቴንክ ዩ ሶ ማች። በጣም አመሰግናለሁ። እሺ ሰላም አለሚቱ። ከዛ እንዳልኩት ፕሊዝ ራስሽን ድሮፕ አድርጊ፣ እኔ ማድረግ አልችልም። ከዛ ይሮ ነው መሰለኝ የሚለው። እሺ አመሰግናለሁ። እንዴት አመሻችሁ? የኔ ጥያቄ ቅድም ጠይቃ የተወሰነ መልስ ተሰጥቶታል። እንትን ነው አኑዋል ፊ ለመክፈል አመቱ አለፈ፣ ወረ ሆኖታል አመት ካለፈ እና የሆነ ሰዓት ላይ ብቅ ብሎ አኑዋል ፊ ፖርታሉ ላይ ማለት ነው የሳይስ አፈርማቲቭ አሳይለም ላይ ነኝ እና ኢንተርቪው አድርጌ ዲሲሽን ነው የምጠብቀው። ከዛ ፊ ምናምን የሚል መጥቶ ይጠፋል፣ ሌተርም አልደረሰኝም። ከዛ ለመክፈል ተቋረጠ መሰለኝ አይደል? እኔም አይሰማኝም። ይሮ ቀጤ ወይም አትሰሚም? ስልክ ገብቶብሽ ከሆነ ይሰማል። አሁን ትሰሚያለሽ። ቀጤ እሺ። እና ልከፍል ስል ኤ ነምበሪን አስገብቼ ምናምን ዲው ዴቱ እንትን ነው ብሎ ይዘጋብኛል። ከዛ በላይ መሄድ አልቻልኩም፣ መክፈል አልቻልኩም። ኦልሞስት ወር አለፈው አመት ከሆነው ማለት ነው ከተከፈለ እና ምንድን ነው ማድረገው? ኦነስትሊ ተመሳሳይ መልስ ነው የምሰጥሽ። ምክንያቱም የኛ ክላይንቶችም እንደዛ ነው ያለው። ያሉት አጋጣሚዎች ወይም ደግሞ ማድረግ ያለብን አይዘር ደብዳቤ ከላኩልኝ ኦፊሴ ውስጥ ኦር ነምበሩን አስገብተን ኤሌክትሮኒካሊ ኦንላይን መክፈል ካልቻል ዜር ኢዝ ኖ ዌይ። ገብቶሻል? ቅድም ስናገር ነበር የሆነ ጊዜ ላይ ኮርት ክርክርም ነበረበት፣ ግን እንደገና ክፈሉ መባሉንም አውቃለሁ። ከዛ በኋላ የዩኤስሲአይኤስ እንደገና ሲስተሙን ማሽነሪውን ይሄን ሁሉ ሰው እንደገና ደብዳቤ መላክም እሱ ሌላ እንትን ነው፣ ሲስተሙን አክቲቬት ማድረግም እሱ ሌላ ነው። እንግዲህ ምን እንደሆኑ ማወቅ አልቻልንም። ሆነስትሊ እኔ ራሱ ማለት ነው የኛ ሎ ፈርም ኤክስፒሪየንስ ብቻ ሌላ ቦታ ነው። ደብዳቤውን ተከታታይ ሁልጊዜ ኤ ነምበርሽን ሲስተም ውስጥ እያስገባሽ ኤ ነምበርሽን ሞክሪ። ከዛ ውጭ ሌላ ምንም አማራጭ አለ አይመስለኝም። እሺ እኔማ እንደውም ተጠራጥሬ ጠበቃዬም ጋር ላኩለት እነሱም እንዲሞክሩ እኔም እዚህ ሞክራለሁ አሉ። በነገራችን ላይ የሚደውሉኝ ሰዎች አሉ፣ የሌላ ክላይንት ሆነው ለእኔ በጣም እንደዚህ ሆነናል፣ እኔ ጨነቀኝ፣ መተኛት አልቻልኩም፣ እባክህ ክፈልልኝ ምናምን የሚሉኝም አሉ። ግን ስንሞክረው አይሰራም። እሺ አይ ብቻዬን ካልሆንኩኝ አመሰግናለሁ። እሺ ቴንክ ዩ። ከዛ 85 ነው መሰለኝ የሚለው። እንዴት አመሻችሁ? በቅድሚያ ሁለታችሁንም ለማመስገን እፈልጋለሁ። በእንዲህ አይነት ዲስከሽን ዙሪያ ላይ ብዙ ከዚህ አይነት ኬዝ ጋር ተያያዥነት ያላቸው ሰዎች ለማማከር እንኳን ፊ ነው የሚጠየቁት እና በእውነት ጊዜያችሁን ሰውታችሁ ለወገኖቻችሁ በማሰብ አዌርነስ ለመስጠት ሰውን ከጭንቀትም ለመገላገል ውድ የሆነ ጊዜያችሁን በእውነት በዚህ ሀገር ሰውታችሁ ስለተቀመጣችሁ በእውነት ላመሰግናችሁ ፈልጋለሁ። እኔ አብሮኝ የሚኖር ልጅ ያለ ቋንቋ ስለማይችል ነው እኔ ኦን ቢሃፍ ሆኜ የእሱን ጥያቄ ልጠይቅ የገባሁትና ልጁ ሀገር ቤትም እያለ ፊዚካሊ እዚህም ይታይበታል ሰርቫይቫል ቶርቸር ነው እና ልጆችም አሉት። አጋጣሚ አግኝቶ
ማንም እንደሚገባው ነው የገባው። በቦርደርም አይደለም የገባው። ሎየር ይዞ ዲሲ አካባቢ ነው የከፈተው። አሁን እዚህ ወደ ካሊፎርኒያ ነው ያለው። እዚህ ግን ሆኖ ከኔ ጋር ከመገናኘቱ በፊት 3 ጊዜ አድሬስ ቀይሯል። በተመሳሳይ ስቴት ውስጥ የቤት አድሬስ ማለት ነው። አንደኛ የቤት አድሬስ መቀየሩ አፌክት ያደርገዋል ወይ? Let me ask you a question. So መጀመሪያ እንትኑ ኬዙ የነበረው ዲሲ ኤሪያ ነበር? ዲሲ ነው የከፈተው። ያ ሎየሩም ዲሲ ነው። ከዛ ወደዚህ ሙቭ አደረገ። ቸርች አካባቢ ነው ያወቅኩት እኔ ልጁን። ቤት ከቀየረ 3 ጊዜ በጣም ብዙ ችግር ደርሶበታል። እዚህ ማለት ኢኮኖሚካል ፋይናንሻል ችግር ማለት ነው። እንደ አንድ ዜጋ ነው አጠገብ ያስጠጋ ነውና 3-4 ቦታ ልጁ ሲሄድ ፍርሃት ስላለበት በቃ እዚህም 4 ወር የሚቆይ 2 ወር እንዲህ ይቀያይራል እና ፋይናል እኛ ጋር ነው አሁን ሴትል ያደረገው። ያ ኬዙን ያቆየ። እናንተ የት ነው ያላችሁ? ካሊፎርኒያ። ኦኬ ሶ አይ ቲንክ ፕራይቬትሊ ብታወሩኝ ነው የምመርጠው። ኦኬ ምክንያቱም የሰው የልጁን ብዙ የምጠይቃችሁ ጥያቄ አለና እንትን ኢምባራስ ማድረግ አልፈልግም። ኦኬ ፕራይቬትሊ ኮንሰልቴሽን ሰዓት ያዙና አዋሩ። ቴንክ ዩ ሶ ማች። ቴንክ ዩ ኮዲ። እሺ እንዴት አመሻችሁ? አመሰግናለሁ። ወፍትሽ በቃ ሳምን አመሰግናለሁ። ከዚህ በፊት ገብቼ ነበር ጠይቄ ነበርና ላስት ታይም ከዲቴንሽን በፕሮቦኖ ሎየሮች በሄቤስ ኮርፐስ ነበር የወጣሁት ከዲቴንሽን። ከዛ ከወጣሁ በኋላ የነበረኝ ስታተስ ዊዝሆልዲንግ ኦፍ ሪሙቫል ነው እና ይሄ ህጉ ሲቀየር ደግሞ አፕላይ አድርጌ አሳይለም ሆነልኝ። አሳይለም አገኘ? ያ ኮንግራትስ። ያ ቴንክ ዩ። ይሄ የባይደን ህግ ሲቀየር እንትን ሆነ ወደ አሳይለም ሆነና በዛ ዘመን ማለት ነው በትራምፕ ዘመን የገባሁት ነው እንትን ኖ አሳይለም ያገኘው አሁን ነው አሳይለም ያገኘሁት። ኦኬ እሺ። ያ 1 ወር አለፈው። አሁን አፒል ዴቱም እንትን አድርጓል፣ ኤክስፓየር አድርጓል እና ግን አሁን ይሄ መንግስት አፒል አላደረገም። እንትን ሪዘርቭ አድርገው ነበር ግን ይሄ የ1 ወር ፔሪዮዱ አልፏል። ኦልሞስት 45 ቀን ሆኖታል አሁንና የነበሩኝ ጠበቃዎች ደግሞ የሄቤስ ሎየሮች ስለሆኑ እንትን አያውቁም፣ ስለ ኢሚግሬሽን ያለውን ነገር አያውቁምና እነሱ ነበሩ ፋይል ያደረጉልኝ። አሁን ምንድነው የተቸገረው? ኦብቪየስሊ አሳይለሙን ግን ግራንትድ ሆነዋል አይደል? የሄቤሱም አይ ሚን የሞሽኑም የአሳይለሙም እንትን ዲሲሽን ደርሶኛል። ናይስ ዲሲሽን ሌተሩ እንትኑም ላይ ይሄ ኤ ነምበሬን አስገብቼ ሳየው እዛ ላይም ያሳያል የአፒል ዲዩዴቱም አልፏል። ኖ አፒል ይላል፣ ሪሲቭድ ይላል። እና አሁን ምንድነው እንትን ያለው የተቸገርኩት የኤስአይኤስ ቼኪን አለኝ በየሳምንቱ ፎቶ የተነሳው ልክ ነበር። እነሱ ጋር ደግሞ ስልኬ ላይ አፕሊኬሽን ተጭኖ በየጊዜው ኦፊስ ቪዚትም ይኖረዋል፣ ሆም ቪዚትም ይኖራል በየወሩ ምናምን ነገር እና አሁን እነሱ ጋር ያለውን ነገር እንዴት ነው አፕዴት ማድረግ የምችለው? እነሱ ስጠይቃቸው ምንም አይነት እንትን አልደረሰንም አሉ። አይ-90 ፎርም አልተላከልኝም። እስከሚደርሳቸው ነው ሲስተማቸው አፕዴት እስከሚያደርግ ምናምን። ግራንትድ የሆንክበትን ደብዳቤ አልሰጣቸውም? አሳይቻቸው እንትን ፋይል አድርገውታል ዶክመንት የሚለው ላይ። ፕሮባብሊ በትንሽ ጊዜ ውስጥ የሚፈታ አይመስልም። ዞሮ ዞሮ በሳምንት አንዴ የሄድክ ሪፖርት ማድረግ አለብህ ወይስ ምን ነው? በጣም ባዘር ያደርጋል። አይ-94 ስታተሱን ለመያዝ ነው። አይ-94 የዲሲሽን ዲሲሽን ሌተሩ አለኝ። አሳይለም ካገኘ በኋላ አይ-94 ይሰጣል ስላሉ አይ-94 አልተላከልኝም። እሱ እንዴት ነው እንትን ማድረግ ነው? በኮርት ነው አይደል ያገኘው? ነው በዩኤስሲአይኤስ በኮርት ነው። ኦኬ አይ ቲንክ ይህን ሪሰርች ባደርግልህ ነው የምመርጠው። በኮርት ደረጃ ካገኘህ አይ-94ን ከኮርት ነው የምታገኝ ወይስ ከዩኤስሲአይኤስ የሚለውን እንዴት የሚለውን ሪሰርች አድርጌ ብነግርህ እመርጣለሁ። ያ በቦርደር ነው የገባሁት። ያ ይገባኛል። ዲቴንሽን ውስጥ ነበር። ደውልልኝና let me research it for you። በአጭሩ የምታገኝበትን ጊዜ ነው። ግን እንትኑ ግን ሊያሳስብህ አይገባም።
አሁን ምንድነው ሪፖርት የምታደርገው ምናምን ከትንሽ ጊዜ በኋላ አይ ቲንክ ይሰደልት ያደርገዋል ከሲስተማቸው። ኦኬ እሺ በኮንግራቹሌሽንስ ሆነስትሊ በጣም ቴንኪው በጣም ሆልዲንግ አመሰግናለሁ። በረከቱ ይድረሳችሁ። ወደ አሳይለም ያ በጣም ቻለኝ ወደ ሶስተኛ ሀገር ከመላክ ነውና ቴንኪው በጣም ቴንኪው ሹር መልካም ኦኬ ቴንኪው አይ ቲንክ ከውስጥ ተጻፈ አለ ከቅድም ጋር ትንሽ የሚመሳሰል ነው። ኤፍ1 ቪዛ ላይ ነኝ ያለሁት። ቲፒኤስ አፕላይ አድርጌ ነበረ። ቲፒኤሱ አሁን ሁሉም ስለቆመ ኤፍ1 ቪዛ ስገባ የተመታልኝ ዴት ኤክስፓየር አድርጓል፣ ግን ስቲል አክቲቭ ነው እና እኔን ያሰጋኛል ወይ ትራቨል ለማድረግም ወይም ደግሞ ያለኝ የኢሚግሬሽን ስታተስ ኢቭን ዶ ኤፍ1 ትምህርት ቤት ስለሆንኩኝ ኤክስተንድ ተደርጎ አክቲቭ ነው ብላለች። አክቲቭ ከሆነ ችግር የለውም። ኢትስ ስታተስ ግን አይ20 ምናምን አክቲቭ የሆነ አይ20 ያላት ኮሌጅ ውስጥ ነው ወይም ትማረው አሁን ምናምን የሚሉ ጥያቄዎች ልጠይቅ ይችላል። ዩኒቨርሲቲ ውስጥ ነው ያለችው። ማስተርሷን ኤክስተንድ አድርገውላት እሱ ላይ እየሰራች ነው። ግን ዋን ቲንግ ጥያቄው ላይ ያልገባኝ የገባሁበት ቲንክ የመጀመሪያ የተመታላት መሰለኝ ሜይ ቢ አይ94 ይሁን የተቃጠለው አም ኖት ሹር። የገባሁበት ተቃጥሏል። አይ94 ለኤፍ1 ተማሪዎች ዲኤስ ነው የሚሰጣቸው። ዲ ዝባር ኤስ ተብሎ ነው የሚሰጣቸው። ቃኑን ብዙ ጊዜ እንትን አያደርጉትም ነበር በፊት። አሁን ነው ጊዜውን እንትን እናደርጋለን ያው በትራምፕ ዘመን እንጂ ዱሬሽን ኦፍ ስታተሱን እንትን አይሉትም እንትን አይልም። ምክንያቱም እዚህ ለዲግሪ መጥተው ማስተርስ ፒኤችዲያቸው ምናምን የሚሰሩ ሰዎች ስላሉ ብዙ እንትን አይልም። አይ94 ላይ በጣም ቀንና ጊዜ ምናምን ካለው ይገርመኛል እሱ። ምክንያቱም ወዝናት ዘ ኬዝ በአብዛኛው በዛ ዘመን አሁን ትናደርገዋለን ነው የሚለው። ግን አክቲቭ የሆነ ኤፍ1 ስታተስ ካላትና ትምህርቷ ላይ ካለች ኦሊኖሊ አይ20 ምናምን እንትን ካለ ግን ፕሮብለም ማለት ችግር የለውም። ዲኤሱ ያልከው ኤክስፓየር ካደረገም ስቲል አክቲቭ ኤፍ1 ነው ከሆነ ኢትስ ፋይን። ገባት። እሱን እጠራጠራለሁ። እሱን ፋክቱን ትንገርህ። ምናልባት ቀኑ እንትን ካለ ቀኑ በአብዛኛው 99.9% ዲኤስ ነው የሚያደርጉት ለኤፍ1 ከዚህ በፊት ማለት ነው። አሁን የትራምፕ አድሚኒስትሬሽን ሊቀየር እንትን ያለው በጣም በአብዛኛው ዱሬሽን ኦፍ ስታተስ ኤክስፓየር ላያደርግ ይችላል እሱ። ግን አይ94 ኤክስፓየር አድርጎ ከሆነና ወደ ስታተሷን ሪስቴት አድርጋ ሌላ አይ94 ሌላ አይ20 ሌሎች ነገሮች ካገኘችና አክቲቭ የሆነ ኤፍ1 ከሆነ ግን ችግር ነው። ስቲል ካሌጅ ውስጥም ከሆነች ፎሎ አፕ ከሰማሽ እንግዲህ በሞር ጻፊው ከዛ በኋላ እንቀጥላለን። ከዛ አይ ቲንክ 6 ኪሎ እንዴት አመሻችሁ? ወታይ ምን እግዚአብሔር ይስጥልን። እኔ ምንድነው አሳይለም ከጠየቅ ወደ 4 አመት ሆኖኛል። ግን አሁን ይሄ በወጣው እንትን ኬዜ አልገባም እና አሁን ጠበቃዬም ስልክ አላነሳለ። ከዚህ በኋላ እንዴት ነው ማስገባት እችላለሁ? ምናልባት አሁን የገባሽ ይመስለኛል። ይሄን ጥያቄ በጣም ለብዙ ጊዜ ኤስቲ ከሚባል ሰው ጋር እያወራን ነበር። አልነበርኩም፣ ይቅርታ። ከዚህ በፊት ስንል የነበረው ከዩኤስሲአይኤስ ወደ ኮርት የሚሄዱ ኬዞችን የዩኤስሲአይኤስ ያወጣቸው ስታንዳርዶች አሉ። እዚህ ሀገር በመጣሽ አሳይለሙን ያመለከትሽው በ1 ዓመት ውስጥ ነው ወይ በ5 ውስጥ ነው ያደረግኩት ካልሽ አንቺ ላይ አፕሊካብል አያደርግም። ወንጀል ከሌለብሽ አፕሊካብል አይደለም። እንዲሁ ኬዙም ሲታይ ምንም ሜሪት የሌለው ከመሰላቸውም ወደ ኮርት ሊወስዱት ይችላሉ። ግን አፕላይ ስታደርጊ ምን አይነት ዶክመንቶች አያይዛችኋል? ከ589 በተጨማሪ ቅድም ስንናገር ነበር የሜዲካል ሪከርድ የሳይኮሎጂካል ሪከርድ አያይዛችኋል ወይ? ፎቶግራፎች፣ ሜዲካል ሪከርድ ከዚህ ከአሜሪካም ከኢትዮጵያም ወይም ከኤርትራ እነዛ አይነት ዶክመንት ቤዚክ የሆኑ ነገሮችን አትሊስት እንደዚህ ሲያዩት ነው ይሄ ኬዝ አሳይለም ሊያሰጥ ይችላል ወይም ደግሞ ቢያንስ መስማት እንፈልጋለን ወደ ኮርት ከመላካችን በፊት የሚያስብል ነገር አታች አድርጋችሁ ከሆነ ብዙ የሚያሳስብሽ ነገር የለም። ነገር ግን እስከዛሬ እንደምናደርገው 589ን ብቻ አሳይለም አፕሊኬሽኑን ብቻ አስገብተን ምንም ዶክመንት ሳናስገባ ከሆነ እሱ ከሎየርሽ ጋር ተነጋገሪ። ኬዙን በደንብ
ከሱ ጋር ዲስከስ አድርገሽ ይሄ ነገር አሁን እንዴ ብሪፍሊ ሲያዩት ወደ ኮርት ሪፈር ሊደረግ ይችላል ወይስ አይችልም የሚለውን አብራችሁ ብትወስኑት ጥሩ ነው። ምክንያቱም እሱ ነው እጁ ላይ ያለው ያንቺ ኬዝ በግምት መናገር ስለማልችል ማለት ነው። ቀጠሮ ይዘሽ ከጠበቃሽ ጋር መነጋገር ያስፈልግሻል፣ ምን ማድረግ እንዳለብሽ በሚመለከት። እሺ እድሜ ይስጥልን፣ ኑሩልን። አሜን አሜን አሜን። ከዛ አይ ቲንክ ቴዲ ሀሳምን ለእድሉ በጣም አመሰግናለሁ። ያኔ ዲፌንሲቭ አሳይለም ነው ያለሁት እና ባለፈው ገብቼ ያው የሶስተኛ ሀገር ውሳኔን ያገኘሁት ኬዙንም አላዳመጡትም ነበር፣ ግን አፒል አድርጌያለሁ ኬዙን እንዲያዳምጡልን። ከዛ በኋላ ግን ህግ ተቀይሯል እና አሁን ህጉ ስለተቀየረ እኛ ላይ ውሳኔው ላይ ለውጥ ይኖረዋል ወይስ አይኖረውም የሚል ነው። እኔ ይግባኝ ጠይቀህ ሄደን ይግባኝ ጠይቀሃል? አፒል አድርጌያለሁ። ተርድ ፓርቲ ተርድ ካንትሪስ ጉዳይን በሚመለከት በቀደም ዕለት አርቲክል እያነበብኩኝ ነበር። የሚገርመው ነገር በጣም ከስንት ነው ከ50 ሺህ ነው ከ40 ሺህ ሰው በላይ ወደ ሶስተኛ ሀገሮች ዲፖርት ተደርጓል የሚል ኒውስ አነበብን። እንግዲህ ይህንንም ብዙ አላየንም ነበር። በአብዛኛው ወደ ሜክሲኮ ነው። አፍሪካ አንዳንድ ቦታዎች አለ። ያንን አጠናክረን እንቀጥላለን ነው እንጂ ያሉት አዲስ ህግ አይደለም። አንተም ሞስት ፕሮባብሊ በተሰማ ጊዜ ይሄ ነገርም አለ። ግን ይግባኝህን ግን ይሄ ይግባኝህ በደንብ ሰክሰስፉል የሚሆን ከሆነ ወደ ተርድ ፓርቲ የመወሰድ ፖሲቢሊቲ በጣም ዝቅተኛ ነው የሚሆነው። ዲፔንድስ ኦን የይግባኝ ጉዳይ። ግን አዲስ የወጣ ህግም የለም የሶስተኛ ሀገሮችን ጉዳይ በሚመለከት። እሺ ያው የእሱ ኮርት ሲገቡ ይህን ጥያቄ ትተውት ያው ኬዛቸውን ማዳመጥ ስለጀመሩ ነበር ይህን ጥያቄ ያነሱ። ኬዛቸውን የሚያዳምጡት የት ነው? ኢሚግሬሽን ኮርት ደረጃ ላይ ነው ወይስ ቢአይ ነው እያወራኝ ያለው? ኢሚግሬሽን ኮርት እኛ ገና ያዳምጡት ነው። ሶስተኛ ሀገር መጀመሪያ ላይ ልክ ነው። መጀመሪያ ላይ ፕሮባብሊ የዛሬ 6 ወር 8 ወር ምናምን አካባቢ ነው። ለተወሰነ ጊዜ ነው እንደዚህ መስማትም ኦልሬዲ አቁመው ነበር ኢሚግሬሽን ጠበቆች። እሱም ደግሞ ራሱን የቻለ ምክንያት አለው። ኢሚግሬሽን ዳኞችም ላይ ራሱ ፕሬሸር አለ። ብዙ ኬዝ የሚሰጡት ፋየር ይደረጋሉ፣ አግራንት የሚያደርጉት ብዙ የማይሰጡት ደግሞ በደንብ ይያዛሉ። ሶስተኛ እንደገና የመንግስት ጠበቆችም እየመጡ ነበር። የተከበረው ፍርድ ቤት ወደ ሀገሩ አይመለስም፣ ግን ሶስተኛ ሀገር ሊቀበለው የሚችለው ሌላ ሀገር አለ። ስለዚህ የተባለ ፍርድ ቤቶች ራሱ ኢሚግሬሽን ኮርቶች የሆነ ጊዜ ላይ ዝም ብለው ነበር ይሄን አርጊመንት የሚቀበሉ። በኋላ ላይ ግን በፍርድ ቤት ይሄ ራሱ ቻሌንጅ ተደርጎ ተከልክሎም ነበር። አንተ እንትን በነበርክበት ዘመን ያ ሰዓት በነበረበት ዘመን ነው ኬዝ የቀረበው። ኦብቪየስሊ ግን አዊሽ ጉላክ እንትኑ ላይ ቢአይ እንትን ላይ ግን ሶስተኛ ሀገሮችን በሚመለከት የተቀየረ ነገር የለም። እንደዚህ አይነት ውሳኔ ያገኘን ሰዎች ዜጋ እዚህ ብናገባ ፕሮሰስ ማድረግ እንችላለን? መንገድ አለው? እሱ ሌላ ጥያቄ ነው። እሱን የኮንሰልቴሽን ሰዓት ያዝና ልናወራ እንችላለን። የኢሚግሬሽን በነፊት ለማግኘት ሰዎችን ማግባት ወንጀል እንደሆነ ታውቃለህ እዚህ ሀገር ላይ። ቤዚካሊ ኮንሰልቴሽን ሰዓት ይዘን ልናወራ እንችላለን። ኦኬ፣ አመሰግናለሁ። ቴንኪው። ከውጭ አንድ ልጠይቅ ትንሽ ሚዩት አድርጊው። ረቡ ሚዩት ማድረግ ስለማልችል ነው። ረቡ ይሰማሻል? እኔ ፍሪዝ አድርጎብኛል ስክሪኑ እና ከይቅርታ ጋር እንግዲህ ረቢቱ ይሰማሻል? ረቢቱ ሚዩት አድርጊው ፕሊዝ። ሚዩት አድርጊው፣ እንሰማሻለን የምታወሪውን። ለዚህ ነው።
ዲቴንሽን ሴንተር ነው ያለው። ክሬዲብል ኢንተርቪው ኔጌቲቭ ሆኗል። ከዛ ጃጅ ላይም ቀርቦ ደግሞ ጃጁም ቶሎ ጠበቃ ለማግኘት ጊዜ ሳይሰጡት እሱንም ኔጌቲቭ ሆኖበታል። ከዚህ በኋላ ምን ማድረግ ይችላል? እንግዲህ ይግባኝ ከመጠየቅ ውጭ አማራጭ አለው አልመሰለኝ። ወደ ቢአይ ይግባኝ ማለት መቼ ነው ውሳኔ የተሰጠው? I think it says already 3 ሳምንት አልፎታል መሰለኝ። ቶሎ ይግባኝ መጠየቅ አለበት። እርግጥ ነው ከ30 ቀን ወደ 10 ቀንም አውርደውታል። እሱም እንዳለ እንደተጠበቀ ሆኖ ግን የህግ ባለሙያ ይዞ አይ ቲንክ ያለውን የመጨረሻ አጋጣሚ መጠቀም የሚሻል ይመስለኛል እንጂ ሞስት ፕሮባብሊ ግን የእሱ ኬዝ ትልቅ ችግር ውስጥ ያለ ኬዝ ነው ይመስለኛል። እንደዚህ አይነት ኬስ ትወስዳለህ? በውስጥ እዛ አካባቢ ሰውየው የታሰረበት አካባቢ ያሉ ጠበቆች ይሻላል። ስቴቱን አይ ነው የራሱ ኬስ እንዳልሆነ እንትኑ ስለሆነ በውስጥ ጻፍልኝና ምን አይነት ጠበቃ ነው መጠየቅ ያለብን? እንደ አይነት ኤኒ ጠበቃ ወይስ የኢሚግሬሽን ጠበቃም ቢሆን ችግር የለውም። ግን ምንድነው ይህ ነው የታሰረበት ሚሲሲፒ ሊሆን ይችላል፣ ቴክሳስ ሊሆን ይችላል። ስለዚህ ጊዜም የለም አሁን ይግባኝ ለመጠየቅ ገብተዋል። እዛ አካባቢ ያለ ሰው ከሆነ ግን አትሊስት የበለጠ ቶሎ ፈጠን ብሎ ሊያደርገው ይችላል። ስለዚህ ሎካሊ እዛው ባለበት ይሻል። ስትሮንግ ሰጀስት ማድረገው እሱ ነው። ጥሩ ቴንክ ዩ። I think maybe is this a good time to do an update or is ትንሽ አፕዴቶችን በሚመለከት አንዳንዶችን አንስተናቸዋል። ለምሳሌ አንዳንዶችን ሌሎች ፕላትፎርሞች ማውርቼባቸዋለሁ። ኪዲ ኢትዮጵያ ላይ ተናግሬያቸዋለሁ። ግን አዲስ የሆኑ ነገሮች አሉ። እነሱን ያክል ለመናገር ያክል ነው። ግን በጣም እርግጠኛ ሆኖ መናገር የሚቻለው በቀዲ የ75 ሀገሮች ፖዝ ተነስቷል እና ምን እናደርግ የሚል ሰው አንድ ሰው አዲሱ የሚባል ሰው በተደጋጋሚ ሲጠይቅ ነበር። ከዛ ልጀምር እሱን ስለምናነሳ በእኔ እምነት ምንም ለውጥ የለም ነው። let me start from there okay ያው እንደምታውቁት 75 እነዚህ 75 ሀገሮች የኢሚግራንት ቪዛ የማይሰጥባቸው አንዱ ምክንያት ሰዎች መተው ፐብሊክ ቻርጅ ምናምን ኢሹ ይነሳል፣ የናሽናል ሴኩሪቲ ኢሹ ይነሳል። እንደዛ ማድረግ ደግሞ ፕሬዚደንቱ ስልጣን አለው። ከዚህ በፊትም እዚህ ላይ እንደተናገርኩት ቲፒኤስን በሚመለከት ቴምፖራሪ ፕሮቴክትድ ስታተስን በሚመለከት ነው ኢትዮጵያ መክሰስ አለባቸው ምናምን ሲባል ነበረ። ኦነስትሊ በጣም በብዛት ስናገር የነበረው ፕሬዚደንቱ ይህን የማድረግ ስልጣን አለው። ስለዚህ የቲፒኤስ ልጆች ሌሎች ያላቸውን በነፊቶች ሌሎች የኢሚግሬሽን በነፊቶች ካሉ እነሱን ለመጠቀም መሄድ አለባቸው እያልኩ ነበር። ኦነስትሊ ያለው ረቢቱ ፕሊዝ ረቢቱ ይሰማል? ቴንክ አድርጋችሁ ቆዩ። ስማችሁን እስከሚጠራው ድረስ የ75 ሀገሮችም ተመሳሳይ ነው። በደንብ ላስረዳቸው። ኦነስትሊ ዋይ ለምን አዲስ ነገር አይደለም። አሁን ፍርድ ቤቱ ስላቆመው ብዙ ነገር ይቀየራል ብዬ አልገምትም። ለምን መሰላችሁ? አንደኛ የፍርድ ቤቶችን ውሳኔ ለማስፈጸም የአስፈጻሚ መስሪያ ቤት አክቲቭሊ ማመን አለበት። የትም ሀገር ነው ይሄው በነገራችን ላይ ኢንክሉዲንግ አሜሪካ። የትራምፕ አድሚኒስትሬሽን በፍርድ ቤቶች የሚወጡትን ውሳኔዎች ይሄ ትክክል ነው ማስፈጸም አለብኝ ከዛሬ ጀምራችሁ ስሩ የሚል ሜንታሊቲ የለውም። እስካሁን ያለው ሜንታሊቲ ምንድን ነው? ይግባኝ መሄድ ነው። ይግባኝ ከሄደ ደግሞ ይታወቃል። ፔንፉሊ ስሎ ፕሮሰስ ነው የፍርድ ቤቶች ጉዳይ። መጀመሪያ ደረጃ ፍርድ ቤት ይታያል፣ ከዛ በኋላ ከፍተኛ ፍርድ ቤት ይታያል፣ ከዛ በኋላ የህገ መንግስት ጥያቄዎች የሚነሱ ከሆነ የጠቅላይ ፍርድ ቤት ውስጥ ይሄዳል። የሰርኪዩት ኮርቶች ያላቸውን ካሌንደር እናያለን። ስለዚህ አፒል ይጠይቃሉ። ዛሬ እንዳም ስቴት ዲፓርትመንት ያወጣውን አንድ እንትን እያየው ነበር፣ ኒውስ አርቲክል እያየው ነበር። ኒውዮርክ ውስጥ ያለች ዳኛ ናት ስትራክ ያደረገችው፣ ፖዙን ስትራክ ያደረገችው። የመጀመሪያ ዲግሪዋን ሃርቫርድ ዩኒቨርሲቲ የሰራችው፣ ጄዲዋን የህግ ዲግሪዋን ደግሞ የል ዩኒቨርሲቲ የሰራችው። የተሾመችው በባይደን ነው። ሴትዮዋ የምትሰራውን ነገር ታውቃለች። ደፍኔትሊ
ወይም ባለሙያ ናት። ትክክለኛ በጣም ጠንካራ የህግ ባለሙያ ናት። የተማረችበት ትምህርት ቤት ኤክስፒሪየንሷን እያለችው ምንድነው እንዳነበብኩት ከሆነ ውሳኔው መንግስት የአሜሪካ መንግስት ቤዝድ ኦን ናሽናሊቲ አንድን ሀገር ወደዚህ ሀገር የሚመጡ ሰዎችን ባር ማድረግ አይችልም። ይሄ ኢሚግሬሽን ህጉ ላይ የለም። ስለዚህ የትራምፕ አድሚኒስትሬሽን ከተሰጠው ኤክሰሲቭ ፓወር በላይ ነው የሚል ውሳኔ ነው ጀነራሊስት ተናገረ ነበር በ221 ጂ የሚመጣውን ማለት ነው። ነገር ግን አንድ የህግ ባለሙያ ኤክስፒሪየንስ እንዳለው ሰው የአሜሪካ ኢሚግሬሽን ህግ እንዳጠና ሰው የአሜሪካን ህገ መንግስት እንዳጠና ሰው ግን ፕሬዚዳንቱ የናሽናል ሴኪዩሪቲ ጉዳዮች ላይ እና የፐብሊክ ቻርጅ ጉዳዮችን በሚመለከት ኦልሞስት አንሊሚትድ የሆነ ፓወር አለው በኢሚግሬሽን ህጉ መሰረት። ያ ማለት ምን ማለት ነው? ከነዚህ ሀገሮች የሚመጡ ሰዎች ለአሜሪካን ናሽናል ኢንትረስት ወይም የአሜሪካን ናሽናል ኢንትረስትን ቫዮሌት ያደርጋሉ ወይም ከአሜሪካን ናሽናል ኢንትረስት ጋር ሄድን ብሎ የሚያስብ ከሆነ ኮርቶች፣ ዳኞች ቁጭ ብለው ያን እንዳውት ማድረግ አይችሉም። ምክንያቱም አንድ መንግስት ሲመረጥ ኮንሲኮንስ ይዞ ይመጣል። የአሜሪካ ህዝብ ለፕሬዚዳንቱ ይህን ስልጣን ሲሰጠው አንተ እናምንሃለን ነው። ናሽናል ኢንትረስትን ጉዳይ በሚመለከት ናሽናል ሴኪዩሪቲ ጉዳይን በሚመለከት የፕሬዚዳንቱ ስልጣን ያልተከፋፈለ የፕሬዚዳንቱ ስልጣን ነው። የዚህ የፍርድ ቤት ውሳኔ ሞስት ፕሮባብሊ ጠቅላይ ፍርድ ቤት ቤት ይሻራል የሚል እምነት አለኝ። ኦኬ የኔን እምነት ወደኋላ እናድርገውና ግን ፔንፉል ፕሮሰስ ነው፣ ስሎ ፕሮሰስ ነው። ማይንድ ዩ አሁን የመጀመሪያ ደረጃ ፍርድ ቤት ዲስትሪክት ኮርቱ እንደዛ ካል አሁን ወደ ሰርኪዩት ኮርት ይወስዱታል። ይግባኙ እስከሚሰማ የመጀመሪያ ይግባኝ ሲያቀርብ የትራምፕ አድሚኒስትሬሽን የሚባለው ምንድነው? የታችኛው ፍርድ ቤት የወሰነው ውሳኔ ለጊዜው ይቁምልኝ ክርክሩ እስከሚያልቅ ድረስ ነው የሚለው። ሶስት ትራክ ያደረገውን አቁሙልኝ ነው የሚለው። ያ ማለት ፖዙ ይቀጥላል ማለት ነው። አንድ እሱ ነው። ኢቭን ከዛ በኋላ ራሱ እንኳን በትራምፕ አድሚኒስትሬሽን የሆነች ውሳኔ ቢወሰንበት ህገ መንግስታዊ ችግር አለው ምናምን ብሎ ወደ ሱፕሪም ኮርት የሚወስደው ከሆነ ደግሞ 9 ዳኞች ናቸው። በአመት የሚያዩት የኬዝ ቁጥር በጣም ትንሽ ነው። ክርክር ለማድረግ 6 ወር፣ 7 ወር፣ 8 ወር ይፈጃል። ከዛ በኋላ ለፕሬዚደንቱ የመወሰን ፖሲቢሊቲ በጣም ከፍተኛ ነው in my view. ጀስት ቢካዝ አሁን ለ75 ሀገሮች የኢሚግራንት ቪዛ ጉዳይ ፖዝ የተደረገው ጉዳይ ስትራክ ተደርጓል ማለት ወይም ካንስል ተደርጓል ማለት የአድሚኒስትሬሽኑ ከነገ ጀምሮ የኢሚግራንት ቪዛ ይሰጣል ማለት አይደለም። የሆነው ነገር ምንድነው? ይሄ ከተሰማ በኋላ በተለያዩ አገሮች የኢሚግራንት ቪዛ ያላቸው ሰዎች ሪስኬጁል እያደረገ ነው። ኤምባሲዎች እያየን ያለው እስከዛሬ ሪስኬጁል አያደርጉትም ነበር። ፖዝ ቢኖርም የኢሚግራንት ቪዛ ፖዝ ቢኖርም ቤኔፊሻሪው ሄዶ ኢንተርቪው ተደርጎ ይጠብቅ ነበር። አሁን ግን ይሄ የፍርድ ቤት ሲመጣ ሪስኬጁል እያደረጉት እንደሆነ እያየን ነው። ምን ማለት ነው ይሄ? በፍርድ ቤቶች ያለው ክርክር ጊዜ ስለሚወስድ ይሄንን ጊዜ የሚወስድበት ጊዜ እንደሚወስድ አድሚኒስትሬሽኑ ስለሚያውቅ ያንን እየተጠቀመበት ነው። ኦል ኦፍ ሰደን ከዛሬ በኋላ ስቴት ዲፓርትመንት ፖዝ ያደረገው ተነስቶ ግሪን ካርድ መሰጠት ወይም ደግሞ ቪዛው መሰጠት ይጀምራል የሚል የስቴት ዲፓርትመንት ፖሊሲ ካየው በቃ እኔ ይገርመኛል። I totally doubt it። ምክንያቱም ማርኮ ሩቢዮ ራሱ እያለ ያለው ቪዛ መስጠት እኮ it's a privilege, it's not a right፣ መብት አይደለም። ከፈለግን እንሰጣለን፣ ከፈለግን አንሰጥም። ልክ እኔ ቤት አንድ ሰው እንዲመጣ ፈቃዱ ወደ ቤት መጥቶ ምናልባት አብረን ራት ልንበላ ሻይ ልንጠጣ ምናምን እኔ ቤት እንዲመጣ የኔ ፈቃድ ነው የሚያስፈልገው እያለ ያለው ምንድነው ማርኮ ሩቢዮም እኛ ገር ማንም ሰው እንዲመጣ የኛ ፈቃድ ነው እንጂ ነው ይሄ መብት አለኝ ይሄን ምናምን ሊባል አይችልም። obviously good news is it good news? Yes, good news ነው። but እንደምናስበው ግን good news ነው ወይ? አይመስለኝም። and I don't think so። and ይሄ ውሳኔ ከተወሰነ በኋላ በስቴት ዲፓርትመንት ያየሁት እንደውም አክቲቪስት ጀጅ ነው ያሏት ይችን አሁን በቀደምነት ኒውዮርክ ውስጥ ስትራክ ያደረገችው። ያ ማለት ምን ማለት እንደሆነ ይገባል። አክቲቪስት ጀጅ ማለት ዲሞክራት ናት፣ በዲሞክራቶች የተመረጠች ናት። ህጉን በትክክል ተርጉማ ሳይሆን ፖለቲካ ነው ያወራችው አይነት ነገር ነው እያሉ ሞስት ፕሮባብሊ
ወደ አፒል ይሄዳሉ። የአፒል ፕሮሰሱ እስከሚቀጥል ድረስ ብዙ የኢሚግራንት ቪዛ ፖዙን ያነሱታል ብዬ አልገምትም። ከሆነም ደግሞ እየተከታተል እናቀርባለን። በት ኢዝ ቬሪ አንላይክሊ። ሌላ ላነሳ የፈለግኩት ነገር የትራምፕ አድሚኒስትሬሽን ወደዚህ ሲመጣ ወደ ስልጣን ሲመጣ ሲናገሩ የነበሩት አንድ ኢሊጋል ኢሚግሬሽን በህገ ወጥ መልኩ ወደዚህ ሀገር የሚመጡ ሰዎች በተለይ በቦርደር የሚመጡ የሰዎችን መብት የኢሚግሬሽን መብት መቀነስ፣ ሁለት አሜሪካ ምድር ውስጥ ያሉ የሌላ ሀገር ዜጎች ስታተስ ያላቸው ግን በወንጀል ጉዳይ ላይ የተሳተፉ ከሆኑ እነሱን ዲፖርት ማድረግ ላይ ፎከስ እናደርጋለን ነበር ሲሉ የነበሩት። ላለፉት ዓመት ከ8 ወር ምናምን አካባቢ የትራምፕ አድሚኒስትሬሽን ግን ያወራውን ሳይሆን የሰራውን ኢቫሉዌት ስናደርገው እንዳያችሁት ነው። 75 ሀገራት ፖዝ ስቲል እንዳለ ነው። ምንም እንኳን የፍርድ ቤት ቢኖረው 39 ሀገሮች ትራቭል ባን አላቸው። 75 እና 39ን ስደምሩት በዓለም ላይ ካሉት ከግማሽ በላይ ሀገሮች ናቸው። ስለ ዲቪ ሎተሪ አይወራም። ታስታውሱ ከሆነ 55,000 ዲቪ ሎተሪ በየዓመቱ ይመጣ ነበር። ላልተወሰነ ጊዜ ያክል የዲቪ ሎተሪ ቆሟል ተብሎ እስካሁን የተንቀሳቀሰ ነገር የለም። የተማሪዎችን ቪዛ ማየት ይቻላል። F1 ቪዛ ማየት ይቻላል። ከፍተኛ የሆነ ሪስትሪክሽን አለው። እንደውም አሜሪካ ውስጥ በአሜሪካ ታሪክ ኮሌጆች የውጭ ሀገር ተማሪዎችን በትንሽ ቁጥር ሲቀበሉ ይሄ የመጀመሪያ ዓመት እንደሆነ ሰምተናል። H1B ቪዛ ላይ ታውቃላችሁ $100,000 እናስከፍላለን የሚል ነገሩ አለ። እነዚህ እስካሁን ያወራኋቸው ነገሮች ከሊጋል ኢሚግሬሽን ጋር የሚያያዙ ናቸው። ኦብቪየስሊ እየተደረገ ያለው ነገር ቦዝ ሊጋል ኤንድ ኢሊጋል ኢሚግሬሽኑን ማቆም ነው። ይሄ ከምን መጣ ብለን ስናስበው ፖለቲካል ምክንያት አለው። የትራምፕ አድሚኒስትሬሽን ሪፐብሊካኖች መጀመሪያውን ወደ ስልጣን ከመምጣታቸው በፊት እያሉ የነበሩት በባይደን አድሚኒስትሬሽን አፕቱ 5 ሚሊዮን እንደውም ፕሬዚዳንቱ ደግሞ 25 ሚሊዮን የሌላ ሀገር ዜጎች በቦርደር ዎኪን አድርገው መጥተዋል። ስለዚህ ሀገራችን ተወራለች፣ ኢንቬዥን ነው። ያንን ቁጥር ለመቀነስ አንድ እዚህ ሀገር ያለውን ባለፉት በተለይ በባይደን አድሚኒስትሬሽን የመጡትን ዲፖርት እናደርጋለን። ሌላው ደግሞ ለሚቀጥሉት 4 ዓመታት አትሊስት እኛ በስልጣን እስካለን ድረስ በአብዛኛው ህጋዊ በሆነ መልኩ እንደገና ህገወጥ በሆነ መልኩ ወደ አሜሪካ የሚመጡት እናቆማለን ነው እየሆነም ያለው። እሱ እንደምታውቁት ቦርደር ላይ በሳውዘን ቦርደር ላይ ባለፉት 50 ዓመታት ታይቶ የማይታወቅ እቀባ ነው ያለው። በቪዛም ላይ እንደምታውቁት እስካሁን ስናገራቸው የነበሩት ትራቭል ባኑ፣ የኢሚግራንት ቪዛው፣ የቢ1 ቢ2 ቦንድ፣ የስቱደንት ቪዛ ሪስትሪክሽን፣ የኤች1ቢ ጉዳይ፣ ሌሎች ነገሮችንም ስናያቸው ለመቀነስ እያሰቡ ነው ያሉት። ሌላው ኢትዮጵያ ቲፒኤስ ነው። ሌሎች 13 ሀገሮችን ጨምሮ ከዚህ በኋላ የኢትዮጵያ ቴምፖራሪ ፕሮቴክትድ ስታተስ የለም። በፍርድ ቤት ኦልሬዲ የትራምፕ አድሚኒስትሬሽን ይህን ኢትዮጵያን ከቲፒኤስ ዲዚግኔሽን ማውጣት ይችላል ተብሏል። ቴምፖራሪ ፕሮቴክትድ ስታተስ ላይ ያሉ ልጆች አሁንም ሌላ የኢሚግሬሽን ቤነፊት ካላቸው ወደዛ እንዲሄዱ አድቫይዝ እናደርጋለን። ከዛ በተጨማሪ የአሳይለም ጉዳይ ነው። ቅድም አንስቼዋለሁኝ። ከዚህ በፊት የነበረው አሳይለም ፕሮሰሱ መጀመሪያ ዩኤስሲአይኤስ የአሳይለም አፕሊኬሽን እናስገባለን። ከዛ በኋላ ኢንተርቪው ከተደረገ በኋላ ግራንት ከተደረገ ግራንት ይደረጋል። ካልሆነ ግን ወደ ኢሚግሬሽን ኮርት ይሄዳል። ልዩነት አለው። በዩኤስሲአይኤስ ደረጃ የአሳይለም ኬስ ሲታይና በኮርት ደረጃ የአሳይለም ሲታይ ኬስ የሰማይና የምድር ልዩነት ነው። በዩኤስሲአይኤስ ደረጃ ኦፊሰሯ ናት ያለችው፣ የአሳይለም ኦፊሰሯ ወይም ኦፊሰሩ ነው ያለው። እኔ ጠበቃው አለሁኝ፣ ክላይንት ያለ ፍሬንድሊ የሆነ ኮንቨርሴሽን ነው። ኢንተርቪው ራሱ አነን አድቨርሳሪያል ነው። ኦፊሰሮቹ ራሱ ከክላይንቴ የሚፈለገውን ኢንፎርሜሽን ይወስዳሉ እንጂ አንተ እንዲህ አድርገህ እንዲህ ነው ይሄ ልክ አይደለም ውሸት ነው ምናምን የሚል ሰው የለም። ሲበዛ ነን አድቨርሳሪያል ነው። በዩኤስሲአይኤስ ደረጃ ክላይንቶቻችን ጠንክረው ፕሪፐር ስናደርጋቸው ከጠነከሩ፣ ጥሩ ማስረጃዎች ካያያዙ፣ ክሬዲብል ከሆኑ፣ እውነተኛ ነገር የሚናገሩ ከሆነ ዩኤስሲአይኤስ ደረጃ አሳይለም የማግኘት ፖሲቢሊቲ በጣም ከፍተኛ። ነገር ግን ወደ ኮርት ከሄደ ሪፈር ከተደረገ ግን እሱ ዛት ሰናዘር ስቶሪ የመንግስት ጠበቃ ይኖራል፣ አድቨርሳሪያል ነው፣ ዳኛ አለ፣ እኔ ያለው ክላይንት ያለ። የመንግስት ጠበቃው ሁሉንም ነገር አንብቦ ነው የሚመጣው። የኬዙን አንዳንድ ክፍተቶች ያያል። ከዚህ በፊት
የክላይንቴ የነበረው ባክግራውንዱ ከኢትዮጵያ ሲመጣ ጀምሮ የሞላቸውን ፎርሞች ይዞ ይመጣል። እዚህ ላይ እንዲህ ብለህ ነበር፣ አሁን እንዲህ እያልክ ነው፣ እየዋሸህ ነው። ስለዚህ የተከበረው ፍርድ ቤት አሳይለም ሊሰጠው አይገባም። በጣም ክርክር፣ ትክክለኛ የፍርድ ቤት ክርክር ይሆናል። ቤዚካሊ አሁን ዩኤስሲአይኤስ እያለ ያለው ምንድን ነው? በዩኤስሲአይኤስ ደረጃ ላይ ኢንተርቪው ሰዎች ሳይደረጉ ወደ ኢሚግሬሽን ኦፊስ እንልካለን እየተባለ ነው። እስከ 300 እስከ 450 ሺህ አፕላይ ያደረጉ አሳይለም የጠየቁ ሰዎች ወደ ኮርት ወደ ኢሚግሬሽን ኮርት እንልካለን እያሉ ነው። ያመጧቸው ግራውንዶች አሉ። አንድ ሰውየው እዚህ ሀገር በመጣ በአንድ ዓመት ውስጥ አሳይለሙን ያልጠየቀ ከሆነ ወይም 1 year ፋይሊንግ ዴድላይኑን ካለፈ ወደ ፍርድ ቤት እንወስዳለን። ወንጀል የሚሰራ ከሆነ ወንጀል የሰራ ከሆነ ወደ ቴሮሪዝም ጋር የተጠጋ ነገር ካለው እና ሌሎች ነገሮች ካሉ ወደ ኮርት እንወስዳለን የሚል ነው። ሌላው በቀደም ዕለት ኦገስት 21 ጀምሮ የሚሆነው ሌላው የአሳይለም ጉዳይ ከዚህ በፊት በዩኤስሲአይኤስ ደረጃ አንድ ሰው ለአሳይለም ሲጠራ የተለያዩ ምክንያቶች ሊኖሩት ይችላሉ። ለአሳይለም ኢንተርቪው ላይቀር ይችላል። ወደ አሳይለም ኢንተርቪው እየሄደ መኪና አደጋ ሊደርስበት ይችላል። ነርቨስ ብሬክዳውን ሊያጋጥመው ይችላል። ከአንድ ቀን በፊት ያጋጠሙትን ነገሮች ነው የምነግራችሁ በእኔ ኤክስፒሪየንስ። ሊታመም ይችላል ሰው፣ ወይም የተለያዩ ነገሮች ሊሆን ይችላል። ከአቅሙ በላይ የሆነው ነገር ከሆነ ከዚህ በፊት የነበረው ፕሮሲጀር ዩኤስሲአይኤስ ደብዳቤ ነበር የሚጽፈው። በዚህን ቀን ለኢንተርቪው ጠርተንህ ነበር፣ ነገር ግን አልቀረብክም። በ45 ቀናት ውስጥ አሳማኝና በቂ ማስረጃ ካለ አቅርብ ይባላል። ከዛ በኋላ ማስረጃዎች እናያይዛለን። የመኪና አደጋ ፎቶግራፎች እናያይዛለን። የሜዲካል ሪከርድ እናያይዛለን። ወይም ሌሎች ነገሮች በጣም ቤተሰቡ እናቱ ወይም አባቱ ሞተው ምናምን ሊሆን ይችላል። ኢሚዲየትሊ አሳማኝ የሆኑ ማስረጃዎች ካቀረበ ሁለተኛ ዩኤስሲአይኤስ ደረጃ እስኬጁል ይደረግ ነበር። አሁን ግን እያሉ ያሉት አንድ ሰው ሚስ ካደረገ እና በ10 ቀን ውስጥ within 10 days ኢንተርቪው ከተደረገ within 10 days ሪስኬጁል ይደረግልኝ ብሎ ካልጠየቀ ሙሉ በሙሉ ኮርቱን ምንድነው ኬዙን ወደ ኮርት እንልካለን። አንድ ስታተስ ካለው ግን አሳይለሙን ካንስል አድርገን ለምሳሌ በኤች1ቢ ከሆነ ኤች1ቢ ይዞ ይቀጥላል ነው እያሉ ያለው። ምን ኮንሲኩዌንስ አለው ይሄ? አሁን ለአንድ የህግ ባለሙያ የሆነ ሰው አንደርስታንድ በደንብ ያደርገዋል ችግሩ። ኮንሲኩዌንሱ ምንድን ነው? አንድ በ10 ቀን ውስጥ ስኬጁል አድርጉልኝ ብሎ መጠየቅ ኦፊሰሩ ጋር ይደርሳሉ። ለምሳሌ ሌትስ ሲ ኢሜይል የማይቀበሉ የአሳይለም ኦፊሶች አሉ። ስለዚህ በሜይል ነው የሚሆነው። ኦኬ ኔክስት ዴይ ኦቨርናይት ሜይል አደረስን እንበል። ነገ ያ ደብዳቤ ሪስኬጁል ሊደረግልኝ የሚባለው ደብዳቤ ዩኤስሲአይኤስ ኦፊስ ውስጥ ገብቶ ሌተሩ ወይም ሜይሉ ፕሮሰስ እስከሚደረግ ድረስ ብዙ ጊዜ ይፈጃል። ምናልባትም ሞር ዛን 10 days። ኦፊሰሩ ደረጃ ላይ እጅ ላይ ሳይደርስ እኛም ጠይቀን ኬዙ ወደ ኢሚግሬሽን ኮርት ሊሄድ ነው ማለት ነው። ቅድም እንዳልኩት ወደ ኢሚግሬሽን ኮርት ኬዙ ሲሄድ በጣም ከባድ እየሆነ ነው የሚሄደው አሳይለም የማግኘት እሱ አለ። የአሳይለም መብቱን ሪስትሪክት እያደረጉት ነው። ዩኤስሲአይኤስን ደረጃ እኔ አንዳንዴ አሁን እያሰብኩ ያለው ዩኤስሲአይኤስ ላይ ያላቸው እምነት በጣም እየቀነሰ ነው እንዲህ እያልኩ ነው። ወደ ኢሚግሬሽን ኮርት ከሄደ ዳኞቹ እነማን ናቸው? አንድ አሁን ከሚሊታሪ የመጡ ኢሚግሬሽን ዳኞች አሉ፣ ከዲፌንስ ሚኒስተር የመጡ አሉ። የኢሚግሬሽን ሙያ የሌላቸው ናቸው፣ ግን በፍጥነት እንደ ወታደር የሚያስቡ ኬዞችን በፍጥነት ይወስናሉ የሚባል። እንደዛ ከሆነ ዲው ፕሮሰስ ኦፍ ሎው ሰዎች የመሰማት መብት፣ ህገ መንግስታዊ መብት ምናምን የሚለው እንግዲህ ሊረገጥ ይችላል ማለት ነው። ኦብቪየስሊ ይሄ ኤክሴፕሽናል ሰርከምስታንስ ዊዝን 10 ካሌንደር ዴይዝ አፍተር ሚስድ ኢንተርቪው ዴት ምናምን የሚለው አቅርቡ ይላል፣ ግን አለዛ ዲስሚስ እናደርገዋለን የሚል ነገር አለ። ኤኒዌይስ ትንሽ አስቸጋሪ ነው የሚሆነው ነው። ፕራክቲካሊ ህጉ ዝም ብሎ እንደዛ ስናየው ኦኬ በ10 ቀን ውስጥ ይቃል ምናምን ልትል ትችላለህ። ግን ምክንያቱም አንዳንድ የአሳይለም ኦፊሶች አርሊንግተን ኢንክሉድድ፣ ኒውዮርክ ኢንክሉድድ ከ2 ሳምንት በፊት ምናምን ልከንላቸው አልደረሰንም የሚለው አሉ። ኦኬ እርግጥ ነው የዩኤስሲአይኤስ ፖርታልም ላይ አፕሎድ እናደርገዋለን፣ ግን አንዳንድ አሳይለም ኦፊሶች ደግሞ በሜይል ነው ሊቀርብልን የሚገባው ይላሉ። አርሊንግተን ለምሳሌ ያለው አሳይለም ኦፊስ በኢሜይል ብትልኩ እኛ በኢሜይል አንቀበልም የሚሏቸው። ምን ያክል
ሪስትሪክት እያደረጉት እንደሆነ ዩኤስሲአይኤስ ደረጃ መታየት የሚለውን ለማሳየት ነው። ሌላው ይሄ ማንዳተሪ ሪኮርስ ፎር ኤቪደንስ ፖሊሲያቸውን ቀይረናል የሚል ነገር ነው ያመጡት። ምን ማለት ነው? እሱን ካሰብ ነው ለምሳሌ በሜሬጅ ቤዝድ የሆነ ግሪን ካርድ አፕላይ አደረግን እንበል። ግን በአብዛኛው ዶክመንቶች ሁሉንም አሟልተን እናስገባለን። ግን አንዳንድ ዶክመንቶች ሚስ ሊደረጉ ይችላሉ። በፖሊሲ ለውጥም አንዳንድ ዶክመንቶች አስፈላጊ ሊሆኑ ይችላሉ። ከዚህ በፊት የነበረው አሰራር ኦኬ እነዚህ ዶክመንቶች አሉ፣ ይሄ ዶክመንት ግን ሚሲንግ ነው፣ ስለዚህ በዚህን ቀን በ85 ቀናት ውስጥ እነዚህን ዶክመንት አምጣ ተብሎ ሪኩዌስት ፎር ኤቪደንስ ይጠየቃል። ያ አጋጣሚ ምንድነው? የኬዙ ችግር እኛ ፊክስ ማድረግ እንችላለን ማለት ነው። አርኤፊ ለምሳሌ የግሪን ካርዱ የሜዲካል ሪፖርት የተሰራበት ፎርም ኤክስፓየር ሊያደርግ ይችላል። በአዲሱ ፎርም አሰርተን በሜዲካል ዳክተር አስፈርመን እንልካለን። አርኤፊ ማለት ኬዙን በደንብ ሪቪው አድርገነዋል፣ ግን አንዳንድ ዶክመንቶች ሚስ አድርጋችኋል፣ እነዛን ዶክመንቶች ላኩልን ማለት ነው። ብዙ ጊዜ ከዚህ በፊት የነበረ ኤክስፔሪየንሳችን ምንድነው? በአንድ በኩል ክላይንቶቻችን ኬዛቸው ሄዶ ተራ እንዲጠበቅላቸው እንፈልጋለን። ምክንያቱም ሁሉንም ዶክመንት አምጡ የምንል ከሆነ ለምሳሌ ዲቮርስ ሰርቲፊኬት ክላይንቴ የዛሬ 20 ዓመት ነው የተፋታው። የት እንደተፋታ ሁሉ አያስታውሰውም። እዚህ ፔንስልቬኒያ ውስጥ እንደሆነ ነው የሚያስታውሰው፣ የትኛው ካውንቲ እንደሆነ አያውቅም። አንደኛው ፊላደልፊያ ካውንቲ ሄደ፣ እኛ ጋር የለም ተባለ። ሌላኛው ካውንቲ ሄደ፣ እኛ ጋር የለም ተባለ። ይሄ ሰው 1 ወር 2 ወር ሊፈጅበት ይችላል ፊገር አውት እስከሚያደርገው የት ነው ያለው የሚለው ኮፒውን ቤቱ አጣው። እንደዚህ ከሚሆን ከዚህ በፊት የነበረው አሰራር አብዛኛው ሌላ ነገሩን እንላከውና የዲቮርስ ሰርቲፊኬቱን ስናገኝ አይዘር አንሶሊሲትድ ኤቪደንስ በሚለው ዩኤስሲአይኤስ ፖርታል ውስጥ እናስገባዋል፣ ኦር ደግሞ ስንጠይቅ እናስገባለን እንል ነበር። ይሄ ፖሊሲ እስከሚወጣ ድረስ የአብዛኛው ሎየር መስሪያ ቤት አሰራር ይሄ ነው። በአብዛኛው አስፈላጊ ናቸው የምንላቸውን ዶክመንቶች እንልካለን። ኬዙ ተራ እየጠበቀ ይቆያል። ክላንቶቻችን ዶክመንቱ ሲያገኙ አይዘር ሰፕሊመንት እናደርጋለን ወይም ደግሞ በሪኩዌስት ፎር ኤቪደንስ መልስ እንሰጥ ነበር። ራይናው ግን እያሉ ያሉት ምንድን ነው? አንዴ አፕሊኬሽኑ ከገባ በኋላ ዩኤስሲአይኤስ ሪኩዌስት ፎር ኤቪደንስ የመጠየቅ ግዴታ የለበትም። ስለዚህ አይተን ሚስ ያደረገ ነገር ካለ ዲናይ እናደርጋለን ነው። ምን ማለት ነው? ይህም ብለን ስናስበው ለምሳሌ አንድ ባል ሚስቱና ልጆቹን ከኢትዮጵያ ለማምጣት የዛሬ 2 ዓመት አፕላይ አድርጎት እየጠበቀ ነው። ምናልባት የሆነ ነገር ሚስ ከሆነ ይሄ ነገር ሚስ ሆኗል ተብሎ ዲናይ ሊያደርጉት ነው ማለት ነው። አንደኛ 2 ዓመት ጠብቀዋል። ሁለተኛ እንደገና አፕላይ ሊያደርግ ነው። እንደገና አፕላይ ሲያደርግ 2 ዓመት 3 ዓመት ይጠብቃል። ከባለቤቱ ጋር ተለያይቶ ነው ያለው፣ ከልጆቹ ጋር ተለያይቶ ነው ያለው። እንደገና ፊ ይከፍላል በመንግስት ለጠበቃው፣ እንደገና ይከፍላል። እየሆነ ያለውን ነገር ማየት ይቻላል። ከሁሉም ይሄ ነው ትንሽ ነው ያስፈራኝ ሆነስትሊ። ምክንያቱም እዚህ በፊት የነበረው ፕራክቲሳችን በጣም ወሳኝ የሆኑ ዶክመንቶችን ነው የምናስገባው። ሌሎች ዶክመንቶች አስፈላጊ፣ ለምሳሌ በርዝ ሰርቲፊኬት። በበርዝ ሰርቲፊኬት ምሳሌ ልስጣችሁ። የሳምን በርዝ ሰርቲፊኬት ከተወለድኩ 20 ዓመት በኋላ ይሆናል ኢሹ የተደረገው። ምክንያቱም ታውቃላችሁ ኢትዮጵያ ውስጥ ህፃናቶች በተወለዱ ጊዜ በርዝ ሰርቲፊኬት የሚሰጥባቸው ቦታዎች አይዘር በጣም ከተማ ሆስፒታል ውስጥ የተወለዱ ልጆች ናቸው፣ ወይም ደግሞ በአብዛኛው ከ2012 ይሄ የወሳኝ ኩነት መስሪያ ቤት ምናምን የሚባል ከወጣ በኋላ ነው እንጂ በርዝ ሰርቲፊኬታችንን ምናልባት ሃይስኩል ጨርሰን ወደ ዩኒቨርሲቲ ስንሄድ ምናምን ነበረ እንትን ስንል ነበር። ራይት አንድ ልጅ የአባቱን እዚህ ሀገር ለማምጣት አፕላይ ቢያደርግ የሚያቀርበው በርዝ ሰርቲፊኬት ነው። ምክንያቱም አባትና ልጅ መሆናቸውን ስታብሊሽ የሚያደርገው በርዝ ሰርቲፊኬት ስለሆነ። የልጁ በርዝ ሰርቲፊኬት ግን የወጣው ልጁ በተወለደ በ20 ዓመቱ ነው። አሜሪካኖች ደግሞ የበርዝ ሰርቲፊኬት የሚወጣው ልጆች በተወለዱ ወደ አሁኑ ወይም ዊዝን ዊክ ኦር 2 ዊክስ ነው። በአሜሪካ ጁሪስፕሩደንስ፣ በኢሚግሬሽን ጁሪስፕሩደንስ ደግሞ አንድ ዶክመንት ሁኔታው ከተፈጠረ ጊዜ በኋላ ከብዙ ጊዜ ዓመታት የወጣ ዶክመንት ከሆነ ታማኝነቱ ክሬዲቢሊቲ በጣም ይቀንሳል። በሌላ አነጋገር ምን ማለት ነው? የ21 ዓመት የሆነ ልጅ በርዝ ሰርቲፊኬቱ የተሰጠው 20 ዓመቱ ላይ ከሆነ ለ20 ዓመት ያክል ያ በርዝ ሰርቲፊኬት ስለሌለ ያን በርዝ ሰርቲፊኬት ክሬዲብል አይደለም ወይ ዳውት የሚያደርጉት ከሆነ አባትና ልጁን የሚያሳየው ዶክመንት
በርዝ ሰርቲፊኬቱ ስለሆነ ሪሌሽንሺፑ ቻሌንጅ ያደርጉታል። በሌላ አነጋገር ማለት ነው በርዝ ሰርቲፊኬትህ የአባትህ ስም ነው ያለው፣ በርዝ ሰርቲፊኬትም ላይ ያንተ ስም ነው ያለው። ነገር ግን ይህ በርዝ ሰርቲፊኬት ከወጣ ከ20 ዓመት በኋላ ስለሆነ አናምነው ሌላ ማስረጃ አቅርብ ሊባል ይችላል። እንደዛ የሚባል ከሆነ ምናልባት የተለያዩ ዶክመንቶችና ባፕቲስማል ሰርቲፊኬት፣ የሜዲካል ሬከርድ፣ በህፃንነቱ ሲጠመቅ የነበረው ህፃንነቱ፣ ትምህርት ቤት ውስጥ ያሉትን ዶክመንቶች በአርኤፍኢ በሪኩዌስት ፎር ኤቪደንስ ነው የምናቀርበው። ሪኩዌስት ፎር ኤቪደንስ ግን አሁን አንጠይቅ የሚባል ከሆነ የዚህ ልጅም አፕሊኬሽን ፌል ሊያደርግ ይችላል ማለት ነው። ኦብቪየስሊ በጣም ቀላል እንትን አይደለም ይሄ የአርኤፍኢ ስራቸው። አሁን በዚሁ የሚቀጥሉ ከሆነ ትንሽ አስቸጋሪ የሆነ ነገር ሊመጣ ይችላል የሚል ሀሳብ ነው ያለኝ። በሌላ አነጋገር ምን ማለት ነው ኬዞች በጣም ብዙ ኬዞች በአንድ እይታ ብቻ ዲናይ ሊደረጉ ይችላሉ ማለት ነው። ከዛ በተጨማሪ ላነሳ የምፈልገው የቪዛ ቦንድ ፕሮግራሙ ነው። አሁን ከኢትዮጵያ የሚመጡ ቢዋን ቢቱ ያላቸው ሰዎች እስከ $20,000 ማስያዝ አለባቸው። የሆነ ክላይንት የደውሎልኝ ነበረ ለእናቴ ቢዋን ቢቱ ቪዛ ፈቅደውለታል፣ ግን $10,000 አስይዛሉኝ ያሳምን ምናምን እያለኝ ነበረ። ጀምረዋል ማለት ነው። አፕቱ $20,000 ነው። እንግዲህ የትኛው ህዝብ ነው የሚከፍለው ይሄን ያክል ገንዘብ የሚለውን ወደፊት የምናየው ነው የሚሆነው። በሌላ አነጋገር ምን ማለት ነው እዚህ ሀገር ገንዘብ ያላቸው ሰዎች ቤተሰቦቻቸውን ሊያመጡ ይችላሉ። ገንዘብ የሌላቸው ሰዎች ግን ቤተሰብ is discrimination based on wealth ብለን ልንጠይቅ እንችላለን። ግን ይሄ የህገ መንግስት ድንጋጌ ግን ወደ ሌላ ሀገር ላይ ስለማይሰራ ምናልባት አርጊመንትን ፊት አለ ያደርገው ይችላል፣ ጥሩ ላይሆን ይችላል። ብዙ ነገሮች አሉ። ሌላው ከሴፕቴምበር 18 በኋላ የወጣው ፖሊሲ ነው የፐብሊክ ቻርጅ ፖሊሲ። ሴፕቴምበር 18 2016 በኋላ እዚህ ሀገር ግሪን ካርድ የሚያመለክቱ ሰዎች ኤክስቴንድድ የሆነ ፐብሊክ ቻርጅ ሩል ተፈጻሚ ይኖረዋል እየተባለ ምን ማለት ነው? ከዚህ በፊት የነበረውን አሰራር በቀላሉ ልንገራቸው። አንድ አባት ወይ ልጅ አባቱ ወደ ግሪን ካርድ በቢዋን ቢቱ ቪዛ መጡ እዚህ ሀገር 90 ቀን ቆዩ፣ ወደ ግሪን ካርድ መቀየር ፈለጉ። ከዚህ በፊት የነበረው አሰራር ልጁ ጥሩ ገቢ ካለውና ስፖንሰር ካደረገ I-864 የሚባለውን የስፖንሰርሺፕ ዶክመንት ከሞላ ችግር አልነበረው። የነበረው ኢሹ ምንድነው? አንድ አባትና ልጅ ናቸው፣ I-130 ጥያቄ ነው። ሁለት ሰውየው እዚህ ሀገር ግሪን ካርድ የማግኘት መብት አላቸው የላቸውም? አድሚሲብል ነው ወይስ አይደለም? አድሚሲቢሊቲ ወንጀል ሰርተዋል ወይስ አልሰሩም? ሶስት ግሪን ካርድ የሚያገኘው ሰው ስፖንሰር ተደርጓል? የስ ይሄ ሰው ገቢ ያለው በቂ ነው ምናምን ከተባለ they will send you the green card. But now that's not the case. ከሴፕቴምበር 18 በኋላ ግን እያሉ ያሉት ምንድነው? ራሱ I-864 ወይም የስፖንሰርሺፑን ፕሮግራም ብቻ መሙላት ብቻ በቂ አይደለም። ግሪን ካርድ አፕላይ ያደረገውን ሰው ማየት እንፈልጋለን። አንድ እድሜውን ማየት እንፈልጋለን ኤጅ። ሁለት የትምህርት ደረጃውን ማየት እንፈልጋለን። አረ BMI ኢንዴክስ የሚለው የሰውነቱ እንትን ራሱ ለምሳሌ በጣም ሰውነቱ ኦቤስ የሆነ ሰው አይነት ነገር ኢቭን ኔጌቲቭ እንደ ኔጌቲቭ ፋክተር ሁሉ ይታያል አይነት በጣም የሚገርመው ነገር። ምክንያቱም እንደዛ የሚሆን ከሆነ ወደፊት ብዙ ሜዲካል ኮስት ያስወጣናል አይነት አርጊመንት እየመጣ ነው። ኢትስ ቬሪ ቬሪ ክሩል። ከዚህ በፊት በነፊት ተጠቅሟል ወይስ አልተጠቀመም? እዚህ ሀገር ወደ ስራ ወደ ፕሮዳክቲቭ ይሆናል ወይስ አይሆንም የሚሉትን ማየት አለብን። ዩ ካን ኢማጂን በአብዛኛው ግሪን ካርድ ልጆቻቸው የሚያመለክቱላቸው ሪታየር ያደረጉ ከ60 ዓመት በላይ ከ65 ዓመት በላይ የሆኑ እናትና አባቶቻችን ናቸው። እነዚህ ሰዎች ኦፊሰሩ ነው 65 ዓመቷ ነው፣ ከፍተኛ የሆነ የሕክምና ምንድነው የጤና ችግር አለባት፣ የኮሌጅ ዲግሪ የላትም፣ እዚህ ሀገር ስራ መስራት አትችልም። ስለዚህ ሴት የፐብሊክ ቻርጅ ልትሆን ትችላለች የሚባል ከሆነ ከዛ በኋላ USCIS ምን አመጣ? ቦንድ አስይዙ የሚል ቦንድ I-945 የሚባል ፕሮባብሊ ከ1,000 ሚኒመም ነው ያስቀመጠው። ከ1,000 ወይም ከ2,000 በላይ ኦፊሰሩ ሴትዮዋ ወደ ፐብሊክ ቻርጅ ብትገባ ገንዘቡን ከዛ እየወሰዱ ሊጠቀሙ ማለት ነው።
በሌላ አነጋገር ምን ማለት ነው? 1000 2000 ተባለ እንጂ ቤዙ ተባለ እንጂ ለምሳሌ 50,000 ቦንድ አስገባ ቢባል አንድ ሰው ያንን ያገኛሉ። እስከ 250,000 ሊደርስ ይችላል። ያንን ያገኛሉ የሚለውም አስፈላጊ ነው። ከዚህ በፊት ግሪን ካርድ ለልጆቻቸው፣ ለቤተሰቦቻቸው፣ ለእናት ለአባቶቻቸው አፕላይ ማድረግ was very easy honestly relatively easy ነበር። አትሊስት የህግ ባለሙያ ያስፈልገው ነበር። ያው ግን አሁን ባለው ሁኔታ ግን በተለይ ፐብሊክ ቻርጅ ህጉ በተለይ ከሴፕቴምበር 18 በኋላ እድሜያቸው በጣም ይሄደው የሚታመሙ ኮሌጅ ዲግሪ የሌላቸው ስራው ፕሮዳክቲቭ መሆን የማይችሉ ሰዎች ግሪን ካርድ የማግኘት ፖሲቢሊቲያቸው በጣም ከፍተኛ ነው። ይሄንንም አሁን ብለን ጠይቃለን is this discrimination based on age ልንል እንችላለን። በህገ መንግስቱ ላይ የተቀመጠው ሰዎች በእድሜ ምክንያት ዲስክሪሚኔት ማድረግ ነው ወይስ አይደለም የሚለው እንግዲህ ከሴፕቴምበር 18 በኋላ በወደ አፈጻጸም ሲመጣ ፍርድ ቤቶች ክስ ይቀርብበታል ብዬ ከማስበው ውስጥ አንዱ ነው። ኦኬ ሌላው አይ ቲንክ እነዚህ ናቸው በአብዛኛው። ብዙ የሌላውን ትንሽ ጥሩ ያልሆነ ኒውስ የአይስ ጉዳይ ነው። አይስ ድምፁን አጥፍቶ ብዙ ሰዎችን እያሰረ ነው። በየቀኑ ቢያንስ ከ1000 እስከ 2000 ሰው ይታሰራል። አሁን በአይስ መስሪያ ቤቶች እስከ 70,000 ሰው ታስረው ይኖራሉ። ኤርፖርት ኦፕሬሽን ኤርፖርት ላይ አንዳንድ ጥያቄዎች ሲጠየቅ ነበር። በተለይ አሳይለም ፔንዲንግ አሳይለም ያላቸው ሰዎች ናሽናል የራሱ ትራቭል ለማድረግ 1 2 3 ጊዜ ማሰብ ያስፈልጋቸዋል። ምክንያቱም እስር እየተፈጸመ ስለሆነ በጣም የሚገርመው የሆነ አርቲክል እያነበብኩ ነበር ሆነስትሊ እንዴት ነው አይሶች አንድን ሰው ፔንዲንግ አሳይለም እንዳለው የሚያውቁት የሚለውን በሚመለከት ላይ ለምሳሌ አንዷ ክላይንታችን ከዳላስ ኢንተርናሽናል ኤርፖርት ወደ ዳላስ ቴክሳስ ስትሄድ ታሰረች እና I was confused ምክንያቱም ፔንዲንግ አሳይለም ኬዝ አላት፣ የስራ ፈቃድ አላት right so what happened ብለን ግን ኢንቨስቲጌቲቭ ጆርናሊስቶቹ የጻፉት ጽሁፍ ለምሳሌ ሰኞ ዛሬኛ ጋር ማክሰኞ ነው ማክሰኞ ማታ ኦኬ አርብ አንድ ሰው ፍላይ ቢያደርግ አርብ በዛ አውሮፕላን ውስጥ በዛ የአውሮፕላን ቁጥር ውስጥ የሚሳተፉትን ወይ ምንድነው የሚበሩትን ሰዎች የቲኤስኤ ትራንስፖርቴሽን ሴኩሪቲ አድሚኒስትሬሽን ለአይስ አስተላልፎ ይሰጣል። መጀመሪያ ከ3 ቀን ከሳምንት በፊት አይስ ቁጭ ብለው እነዚህ ሰዎች ይሄ ሰው የብንትና ስታተስ አለው ወይስ የለም፣ ኤፍ1 ነው ወይስ አይደለም፣ ፔንዲንግ አሳይለም ወይስ አይደለም ብለው ወስነው ሄደው መንገድ ላይ ነው የሚጠብቋቸው። ሰው ፎቶአቸውን ያውቁታል፣ ስማቸውን ያውቁታል፣ ነምበሩን ያውቁታል። እንዴት አድርገው ኦርጋናይዝ ሆነው እየሰሩ እንዳሉ ለማሳየት ያክል ነው ይሄ የምናገረው። ኦብቪየስሊ ዶሜስቲካሊ ሰዎች ትራቭል ለማድረግ የሚያስቡበት ጊዜ ነው። ኢንተርናሽናሊ ራሱ ትራቭል ለማድረግ የሚታሰብበት ጊዜ ነው። ወንጀል የሰሩ ሰዎች ገና የ2 ዓመት ግሪን ካርድ ቴምፖራሪ ግሪን ካርድ ያላቸው ሰዎች አሁን ትራቭል ማድረግ አለባቸው ወይ? ወንጀል የሰሩ ሰዎች ትራቭል ማድረግ አለባቸው ወይ? ፍሮድ ኤንድ ሚስ ሪፕሬዘንቴሽን ከዚህ በፊት ሪከርዳቸው ላይ ያሉ ሰዎች ትራቭል ማድረግ አለባቸው የሚሉትን ነገሮች ከጠበቃ ጋር መነጋገር ያስፈልጋል የሚል ሀሳብ ነው ያለኝ። ምናልባት በጣም ብዙ ጊዜ ወሰድኩ ይመስለኛል። አይ ቲንክ እነዚህ ናቸው ያሉኝ ፖይንቶች። ቲንክ በጣም ብዙ ዲቴል ናቸው እንዳልከው። ይህንን እያነበባችሁ እያያችሁ እንዳትጨናነቁም እና አንዳንድ ኢንትሮምፕሽን የሚያስፈልገው ሁሌ እንደምለው ሙሉ ጠበቃ እንኳን ባትቀጥሩ ኮንሱልቴሽን ከፍላችሁ እንደዚህ አይነት ነገርን መረዳት በጣም ያስፈልጋል እና እሱ ላይ እንድተባበሩ በጣም ጠይቃለን። እኔም እዚህ ላይ ትንሽ ማስታወቂያ ባለውን በየአመቱ የምናደርገው የባክ ቱ ስኩል ፕሮግራም አለ። ባለፈው አመት የተሳተፋችሁ ነበሩ። እንደምታውቁት በኢትዮጵያ ያሉ ሴት ልጆች ከ7 ቀን እስከ 10 ቀን ድረስ ፔሪዳቸው ሲመጣ ትምህርት ቤት መሄድ አይችሉም ከሌላቸው ፓድ ከሌላቸው እና በየአመቱ ምን እናደርጋለን $5 አንድ ሴት ልጅ ለ2 ዓመት መቆየት የምትችልበትን ትምህርት ቤት መሄድ የምትችልበትን መንገድ ሪዩዝብል ፓድ ኢትዮጵያ ውስጥ ተሰርቶ እናቶች ይህንን ሰርተው ለእነዚህ ልጆች መስጠት የምንችልበት እድሉ ሁሌ አለንና እንግዲህ ይህንን ስሰራ ወደ 4 ዓመት ሞልቶኛል። አሁንም በዚህ ዓመትም
እዚህ ያላችሁትም ደግሞ ድሉ አጋጥሟችሁ እንድትተባበሩ ከ5 ብር ጀምሮ ማገዝ ትችላላችሁ። ቀጥታውን የትምህርት ቤት ነው 2000 ብር ነው ራይዝ ለማድረግ ያሰብነው 400 ሴቶች ልጆችን ለመርዳት ነው ያሰብነው። በዚህ ዓመት $10 ሰጣለሁ $20 ሰጣለሁ ካላችሁ $20 የሚሰጥ ሰው 4 ሴት ልጆችን ለ2 ዓመት በስርዓቱ ሳይጨናነቁ ትምህርት ቤት እንዲቆዩ ትረዳላችሁ ማለት ነው። እና ሴት ልጅ ደግሞ ትምህርት ቤት ስትቀር ብዙ የሚደርሳት ነገር አለ። ሴክሹዋል አቢዩዝ ይሁን ቤት ውስጥ የማይሆን ስራ ያሰሯቸዋል። ይህን ሁሉ በሚደረግበት መንገድ ነው ሴት ልጆቻችን በብዙ መንገድ እየተጎዱ ወደኋላ የሚቀሩትና እዚህ ላይ መተናብረን ስንሰራ እነዚህን ሴት ልጆችም ደግሞ ባሉበት ቦታ እንድናግዛቸው እናንተንም እንግዲህ ጠይቃለሁ። 5 ብር ሰጣለሁ 100 ብር ሰጣለሁ የምትሉ በውስጥ አውሩኝ፣ አካውንቱን እልክላችኋለሁ። በቪዲዮም ሁሌ እንደምናቀርበው ከወገኔ ከሚባል እዚህ ያለ በጣም ናን ፕሮፊት ጋር ከነሱ ጋር አብረን ነው ይህንን የምንሰራው እና በተቻላችሁ መጠን ደግሞ በእንደዚህ አይነት መንገድ ላይ እንድትሳተፉ በዚሁ መሀል ጠይቃችኋለሁ። አርብ ሙሉ ፕሮግራም ስላለን አርብ ደግሞ መታችሁ ጥያቄ መጠየቅ የምትችሉበትም እንዴት ልሳተፍም ሞርም ደግሞ አብሬ ላግዝ ከስራ ይሁን ከሌላም ቦታ ማገዝ የምትችሉት ነገር ካለ $5 ሌትስ ኪፕ ሄር ኢን ስኩል የሚል ፕሮጀክት አለን። ይህንንም በመሀል ላይ ልጠይቃችሁ እፈልጋለሁ። እሺ ቴንክ ዩ። እንግዲህ እስካሁን ሰማችሁ 16 ደቂቃ ነው የምቆየው እና ይወጣለሁ። በቃ ጥሩ። ይሄኛውን እዚህ ከላይ ያሉትን ሰርቭ አድርገን እንዘጋዋለን። ከአሁን በኋላ አዲስ ሰዎች ከታች አልቀበልም ከይቅርታ ጋር እንግዲህ ማለት ነው። እና አንዳንድ የቀራችሁት በሙሉ አንዳንድ ጥያቄ ብቻ እየጠየቃችሁ የአሁኑን ፕሮግራም ቶሎ እንድንጨርሰው እንሄዳለን። ሩት ካንቺ ልጀምር። እሺ ፍታዬ እንዴት አመሸ? አሳምን እንዴት አመሸ? ሰላም ደህና ነሽ? ኢንዲቴል ነው ያብራራኸው፣ ግን አንድ ትለዋለህ ብዬ ነበረ። አፕዴት ይሁን ሩመር ይሁን አልገባኝም። እና በቢ1 በቢ2 አሳይለም ገብተው የጠየቁ ሪቮክ አረጋለሁ የሚል አንድ ሩመር አየሁኝና እስቲ እሱን ትንሽ ማብራሪያ በሰጠኝ። ኦኬ ጉድ ሶ ሩት ዘግይተሽ ነው የገባሽው አይደል? ያ ስላነሳ ነው እሱን ያላነሳው። ሶ በምሳሌ መጀመሪያ ላስረዳባቸው። ሰው እዚህ ሀገር አንድ ኢትዮጵያዊ በቢ1 ቢ2 ቪዛ መጣ ነው ዛሬ 5 ዓመት። በአንድ ዓመት ውስጥ አሳይለሙን ጠየቀ። ቢ1 ቢ2 ቪዛው የነበረው ምናልባት የ6 ወር የ1 ዓመት የ2 ወር ኦልሬዲ እንትን ነው ኤክስፓየር አድርጓል። ራይት ሶ በአብዛኛው አሳይለም ያመለከቱ እዚህ ሀገር ያሉ ኢትዮጵያውያን ቢ1 ቢ2 ቪዛቸው ኤክስፓየር አድርጓል። ምኑን ነው ካንስል የሚያደርገው መንግስት? ለአንድ የህግ ባለሙያ በጣም ሊሳኩት ጀስቲፊኬሽንም ማግኘት አልቻልኩም። እንዴት እንደዚህ በጣም ብዙ የህግ ባለሙያ አላቸው፣ ግን ይህንን ሳያውቁት ቀርቶ አይደለም። ምናልባት የትራምፕን ቤዝ ለማስደሰት ፖለቲካል ጀስቲፊኬሽን ፖለቲካል ቫሊዩ ይኖረው ይሆናል እንጂ ከህግ አንጻር ብዙ ቫሊዩ የለውም። ምክንያቱም አብዛኞቹ በቢ1 ቢ2 ቪዛ የመጡ ሰዎች እዚህ ሀገር አሳይለም የጠየቁ ለአመታት የቆዩ ቢ1 ቢ2 ቪዛቸው ኤክስፓየር አድርጓል። ካንስል የሚደረግ ነገር የለውም፣ የሚያስደነግጥም ነገር የለውም። 200,000 ቢ1 ቢ2 ቪዛ ያላቸው ሰዎችን እና አሳይለም የጠየቁ ወይ ወደፊት የሚጠይቁ ካንስል እናደርጋለን ይላል። አሳይለም ኦልሬዲ የጠየቁ ለአመታት የቆዩት ምን ካንስል የሚደረግ ነገር የለውም። ሲምፕል አዳል። በቢ1 ቢ2 ቪዛ መጥተው እዚህ ሀገር አሳይለም የሚጠይቁትን ከሆነ እሱ ችግር እሱ አፌክት ሊያደርግ ይችላል። አንድ ኢትዮጵያዊ አሁን እጁ ላይ ቢ1 ቢ2 ቪዛ ያለው ግን በፖለቲካ የሚሰደድ አይነት ሰው ከሆነ እሱ ሪቮክ ከተደረገ እዚህ ሀገር መግባት አይችልም። ዜርፎር አሳይለም መጠየቅ አይችልም። ግን እዚህ ሀገር ያላችሁ ግን ብዙ የሚያሳስባችሁ ነገር አለ። ሌላው በቢ1 ቢ2 ቪዛ ያላት ክላይንቴ አሁን አሳይለም ኬዟን ፋይል ልናደርግ ነው። እሱ ያሳስባታል ወይ? ስቲል አያሳስባትም። ለምን መሰለሽ የማያሳስባት? ቢ1 ቢ2 ቪዛ ካንስል ተደረገ ማለት ምንም ማለት አይደለም ለአሳይለም። ምክንያቱም አሳይለም ህጉ የሚለው እዚህ ሀገር በመጡ በአንድ ዓመት ውስጥ አሳይለሙን ይጠይቁ እንጂ ቢ1 ቢ2 ቪዛ በዚህን ቀን ነው ኤክስፓየር ያደረገው በዚህን ቀን አይደለም የሚለው ምንም ለውጥ አያመጣም። ፓኒክ ምን የሚያስደርግ ነገር የለውም ማለት ነው። ቪዛውን ነው እንጂ አሳይለም ፕሮሰሱን አይደለም ካንስል የሚያደርጉት ነው። ኦኬ ቴንክ ዩ።
በነገራችን ላይ የትራምፕ አድሚኒስትሬሽን እኮ የአሳይለም አንድን ሰው ፕሮሰስ ካንስል የማድረግ መብት የለውም። በነገራችን ላይ በዩኤስሲአይኤስ ደረጃ ዲናይ ሊያስደርግ ይችላል። ኢሚግሬሽን ኮርት ነው ቢአይኤ ነው። እርግጥ ነው በቢአይኤ እና ኢሚግሬሽን ኮርት ላይ ፖለቲካል ኢንፍሉዌንስ ይኖረዋል፣ ምንም ጥርጥር የለውም። ግን መንግስት ፕሬዚዳንቱ የበለጡ የምትባለውን ሴት ያላትን ግሪን ካርድ ከዛሬ በኋላ ካንስል አድርጌብሻለሁ ሊላት አይችልም። ሺደዝንት ሀቭ ፓወር፣ ስልጣን የለውም። ምናልባት ሴትዮዋ ግሪን ካርዷ የሚነሳበትን ምክንያት ይዘው ወደ ፍርድ ቤት ነው የሚሄዱት። ፍርድ ቤት ነው ሊያነሳው የሚችለው። የሚወራውና የሚሆነውም ይለያያል። ኦብቪየስሊ በጣም እርግጥ ነው የትራምፕ አድሚኒስትሬሽን በኢሚግሬሽን ህግና አሰራር ላይ ለውጥ አላመጣም ልል አልችልም። በታሪክ ታይቶ በማይታወቅ መልኩ ነው ለውጥ እያመጡ ያሉት። አንዳንዱ ነገር ግን ለፖለቲካም ሊሆን ይችላል፣ ለማስደንገጥም ሊሆን ይችላል፣ የተለያዩ ምክንያቶች ናቸው። ግን አንቺ ባነሳሽው ጥያቄ ላይ ግን በእኛ ላይ ብዙ ችግር የለም፣ በኢትዮጵያውያን ላይ። ቴንኪዩ። ከዛ ቢ ነው መሰለኝ የሚለው ናት ሹር ስሙን ማንበብ ስለማልችል ፍሪዝ አደረገ ስክሪን ላይ ቢኖር ብኖራየሁ። እሺ አመሰግናለሁ። አሳምንም ዮፍታሄም በእናንተ ነው እዚህ የደረስኩት። በጣም ነው ማመሰግነው። በጣም ነው ማመሰግናችሁ። የኔ ጥያቄ ምንድነው? አሁን ያው የስራ ፈቃዴንም አግኝቻለሁ እና በዚህ ደረጃ ነው ያለሁት። ግን ከ3 ልጆቼ ጋር ነበር የመጣሁት። ዛሬ ኢሜል ደረሰኝ። ምን የሚል ነው? የነሱ ቪዛቸው እስከ ኖቬምበር ነበረ፣ ቪዛቸው ተሰርዟል የሚል እንትን ደረሰኝ። ሁለቱ ልጆቼ መቼ ነው እዚህ ሀገር የመጣችሁ? 2 ዓመት ሊሆነኝ ነው። ዲሴምበር 2026 ቪዛ ነበራችሁ? ቪዛ ነበራቸው። አሁን እነሱ እኔ የለኝም ነበር፣ አልቆ ነበረ። ኦኬ እስከዛ ግን ኦራም ሶሪ በአንቺ አሳይለም ኬዝ ግን አስገብተሻቸዋል ልጆቹ? ኦልሬዲ የስራ ፈቃድ ተሰጥቷቸዋል ሁለቱም። It's not going to be a problem. ምንም ችግር የለውም። ምንም ችግር የለውም። እሺ በጣም ነው የማመሰግናችሁ። በጣም ጥያቄውን ስለሰማሁት መደጋገም አልፈልግም። እሺ አመሰግናለሁ። እሺ ቴንኪዩ። ከዛ ፖዚቲቭ። እሺ ሰላም፣ እንዴት አመሻችሁ? ስላየኋችሁ በጣም ደስ ብሎኛል። ስለምትሰጡን አገልግሎት ሁሉ በጣም በጣም አመሰግናለሁ ከልቤ። እኔ ከባለቤቴና ከልጆቼ ጋር ነው የመጣሁት። ከመጣን አመት ከ2 ወር ሆኖናል እና አንድ ላይ ነው የጠየቅነው አሳይለሙን። ለእኔና ለልጆቼ ኤ ነምበር ተሰጥቶናል፣ ባዮሜትሪክ አድርገናል። ግን ለባለቤቴ እስካሁን ምንም አይነት ሬሲት አልሰጡትም። ምንም የነገሩንም ነገር የለም። ጠበቃችንም ደግሞ 2 ጊዜ 3 ጊዜ ጠይቋል፣ በኢሜይልም በሜይልም። ስለሱ ምንም አይነት መረጃ የሚሰጡት ነገር የለም። ብቻ ዶክመንቱን ሲልክላቸው ኦልሬዲ አለ፣ ለምንድን ነው የምትልከው ምናምን እያሉ ይልኩለታል እንጂ ስለሱ ስም አይጠሩም፣ አይጠቅሱም። እና የስራ ፍቃዱን ሲሞላልን ጠብቀን በቃ እንግዲህ ዝም ብዬ ልሙላላችሁ ብሎ የእሱንም ጨምሮ አንድ ላይ ክፍያውን አድርጎ ምናምን ላከ እና ያን በሚልክበት ሰዓት አብሮ የእሱንም እንደተቀበሉት አድርገው ከስራ ፍቃድ ሪሲት ላኩልን እና አንድ ላይ ይጠሩናል ብለን ስንጠብቅ የእሱን ግን ቀጠሮ አልሰጡንም። ምንም ነገር በቃ ለእኛ የስራ ፍቃዱን ሰጥተውናል፣ ሶሻል ሴኩሪቲ አግኝተናል ከነ ልጆቼ። ግን የባለቤቴን አሁንም ዝም ነው ያሉትና በጣም ሲዘገይብን ደውሎ ጠየቃቸው። ለምንድን ነው የዘገየበት? የእሱን ምንም ነገር አልሰጣችሁንም ብሎ ሲጠይቃቸው በቃ ከ15 ቀን በኋላ ካልተሰጠው ቀጠሮ ካልተሰጠው ድጋሚ ጠይቁን አሉ። ከዛ ወዲያው ኤ ነምበር ላኩለት። ባዮሜትሪክ የሚሰጥ ቀን ኢሜል ደረሰን። በ20 ምናምን ቀን ውስጥ የእሱን ዶክመንት ካላስገባችሁ ይሄንን ፋይል ልንዘጋው ነው የሚል ማለት ነው። የእሱን ዶክመንት ማለት ምንም አይነት ዶክመንት አላገኘንም ከስራ ፍቃዱ ጋር ማለት ነው። ከዛ ነው የላኩልን ይሄን ኢሜል።
ኦኬ አንቺ ማን ነው አሳይለሙን የጠየቀው? አንቺ ነሽ እሱ? እኔ ነኝ። በእኔ ውስጥ ነው የነበረው እሱ ኦኬ እሺ እና የእሱን ዶክመንት ልናገኘው አልቻልንም። ስታተሱ ምንድን ነው ብለው ጠየቁ። ከዛ ድጋሚ እስከ ዛሬ ሲልክ የነበረውን ወደ 4 ጊዜ ምናምን ልኳል እዛ አሳይለም ቢሮ እና እሱን አያይዞ እስከ ዛሬ ከኛ ጋርም የነበረውን እያንዳንዱን ነገር አያይዞ እዚህኛው ቢሮ ደግሞ ላከላቸው። ሲልክ እኛ አሳይለም ተቀባዮች አይደለንም ለምንድን ነው የላካችሁት ብለው ሪጀክት አደረጉት እና ለኢንተርቪው ስላልተጠራ ማለት ነው። አዎ አዎ ሴንትራል ኦፊስ ውስጥ ነው ያለው። እሺ ከዛ ድጋሚ ሪጀክት ሲያደርጉበት ዝርዝሩን ለምን እንደዚህ ወደ እነሱ ሊልከው እንደቻለው ደብዳቤ አድርጎ ምናምን ምክንያቱን ሪዝኑን ጽፎ አስገባልን። ግን እስካሁን ምንም መልስ አላገኘንም። በጣም በጭንቀት ውስጥ ነው ያለ ነው። ያጋጥማል ወይ? ፖዚቲቭ ቫይብስ በደንብ ነው የሚያጋጥመው እንደ አይነት ነገር። ኦኬ ግን ይስተካከላል ወይ? ሞስት ፕሮባብሊ ይስተካከላል። ኢንሻአላህ አይ ቲንክ ሶ ያ ሶ አይ ቲንክ ሎየሩ ማድረግ ያለበትን እንደነገርኩሽ ከሆነ አድርጓል ብዬ ነው ማምነው። ኢቭን ለኢንተርቪው ስትጠሩ ዞሮ ትጣልን አንቺ እሱም ስለሚሄድ ያኔ እንትን ይሉታል ፊክስም ያደርጉታል። ግን እስከዚያ የስራ ፈቃዱ ቶሎ መምጣት አለበት። አንደርስታንድ ያደርጋሉ። ግን አይ ቲንክ ሂዝ ዱይንግ ተጠበቃችሁ ጥሩ እየሰራ ይመስለኝ። አዎ በጣም እየተባበረን ነው። ግን ምንም አይነት መልስ እንደውም አሁንም ኢሜል አድርጎላቸው ነበረ ደንበኛዬ እና ያህል ጊዜ አመት ከምናምን ስራ ፈቃድ አላገኘም ከእናንተ ምንም የተላከላቸው ነገር የለም እና የሆነ ነገር ላኩልን የእሱን የሚገልጽ ነገር ብሎ ልኮላቸዋል። እነሱ እስካሁን ምንም አይነት መልስ አልሰጡም ስለሱ እና ይሄም ቀኑም ኦልሬዲ አልፏል። ግን በጣም ተጨንቀናል። ያስጨንቃል ወይ? በደንብ ያስጨንቃል፣ ይገባኛል። ግን በጣም ብዙ ጊዜ የምሰማው ነገር የማየው ነገር ነው ነው የምልሽ። ኦኬ እሺ እሺ። እና ይልኩለታል ብለህ ታስባለህ? ሞስት ፕሮባብሊ yes። እሺ በጣም አመሰግናለሁ። አላህ ያክብራችሁ። መልካም ምሽት ይሆንላችሁ። እሺ መልካም ናሲር ናሲር ይሰማል? እሺ ቢኬ ይሰማል? ይሰማል። አይ ብዙዎች ጥያቄዎች ተጠይቀዋል። አሳይለም አፕሩቭ የተደረገ ሰው ትራቭል ማድረግ ይችላል? ወዴት? ዶሜስቲክ? yes እስካሁን ችግር አላየሁም። እሱ ምንም ችግር የለም። ግሪን ካርድ አፕላይ ሲያደርግስ አሁን ችግር ያለ? ዞሮ አሳይለም አፕሩቭድ ነው አይደል? I don't see problem with that. Okay, thank you. የሩ ሰላም እንዴት ናችሁ? እኔ እዚህ ሀገር ከመጣሁ 3 ዓመት ሞላኝ እና በትምህርት ነበር የመጣሁት before 3 years እና I do TPS ሞልቼ ነበረ። ከዛ before expired TPS አሳይለም ጠየቅኩኝ ማለት ነው እና my asylum is pending. So ለወርክ ፐርሚት አፕላይ ሳደርግ by mistake renewal አልኩት work permitting like in a state of initial ማለት ነው። so ኢሜል ጻፍኩላቸው፣ ኢሜል አይመልሱም። ከዛ after 2 weeks ደወልኩላቸው like ኢንፎርም አልኳቸው። ከዛ ሰርቪስ ላይ ገብተሽ like ኤቪደንስ ጻፊልን አሉኝ። ከዛ እንደዛ ሜሴጅ ላኩላቸው። ከዛ like still አልመለሱልኝም ምንም አይነት ነገር እና ዛሬ ፕሮብሌም well አሜንድ ማድረግ ትችላለሽ። እንትን አክሰስ ታደርጊዋለሽ አካውንትሽን እንትን ላይ ያ like አያዋለሁ ገብቼ ያ ፎርሙ አፕሎድ ምናምን የተደረገበትን ታያዋለሽ። አሳይለም አፕሎድ ያደረኩበትን ያ still pending። ግን የስራ ፈቃዱስ I-765 አለ? yes እና ደግሞ ሪሲት ነበርም አለኝ አፕላይ ሳደርግም የተላከልኝ ነገር እዛ ላይ እኮ እንትን ማድረግ ትችላለች። ደብዳቤ ከላይ አድርገሽ to meet my concern በዚህ ቀን I-765 አፕላይ አድርጌ ነበር፣ እዛ ላይ ሮንግ ሊሄድ ነው ያልኩት። አሁን ግን ኮሬክትድ የሆነ ፔጅ 1 ኦፍ የመጀመሪያ ፔጅ ላይ ነው አሁን ስህተት የሰራሽው። የመጀመሪያ ፔጅ 1
አፕሎድ አድርጌላችሁ። ያ አይ ኦልሬዲ ዲድ እንደዛ ያ እና አንድ ጥያቄ ከይቅርታ ጋር አሳይለም ፔንዲንግ የሆነ ሰው በሜሬጅ መቀየር ይችላል ላይክ አግብቶ ማለት ነው ግን የሚያገባው ሰውዬ ትልቅ ሰውዬ ነው ላይክ ኢትስ ኦልደስት Alright, so this issues privately አወራሻለሁ. Okay? Okay, እሺ I just follow you. Okay. እሺ thank you. Miracle? Okay. ሀይ ወፍታሄ አስማማው ሁላችሁም እንዴት ናችሁ? የኔ ጥያቄ ያው ብዙዎቹ ተመልሰውልኛል፣ ግን እዚህ ሀገር ነው ልጄን የወለድኩት እና ወልጄ ተመልሼ ኢትዮጵያ ሄጄ ተመልሼ መጥቼ ነው አሳይለም የጠየቅኩት። በሶስተኛው ስመጣ ነው። ኦልሞስት 4 ዓመት ሊሆነኝ ነው። ወርክ ፐርሚት አለኝ፣ ግን ስራ ሰርቼ አላውቅም እና ይሄ ነገር ያሰጋኛል። ለምን ነው የሚያሰጋሽ? ስራ ስለማልሰራ ታክስ ስለማልከፍል የማልሰራውን በልጄ ምክንያት ነው። በአሳይለም አፕሊኬሽኑ ነው ወይስ ዲፖርቴሽን ነው ወይስ ምንድን ነው የሚያሰጋሽ? በዲፖርቴሽን ስራ ስለማልሰራ እና የእነሱን ቤኔፊት ስለምጠቀም እንትን ይለኛል። ቤኔፊቱ ያው በልጄ ነው የማገኘው፣ እኔ አላገኝም። አሜሪካዊ ነው ልጆች? ልጄ አሜሪካዊ ነው። ብዙ የሚያስቸግር ነገር የለም፣ ግን ከፈለግሽ በጣም ዲፕ እና ዲቴይልድ የሆነ ኮንሰልቴሽን ከፈለግሽ ደውይልኝ። ኦኬ እደውልልሃለሁ። እሺ ዴም አደርግሃለሁ በውስጥ። እሺ ቴንክ ዩ ሶ ማች። እሺ ቴንክ እንግዲህ ሁላችሁንም እናመሰግናለን። ከዚህ በኋላ ጥያቄ ስለማንቀበል ከይቅርታ ጋር ብዙ ጥያቄዎች ከስር ስላሉ ሁሉንም መመለስ አንችልም። አሳምን እንግዲህ ቴንክ ዩ ሁሌ ለምታደርገው በየወሩ የመጣ ለምታገለግለን ነገር መዝጊያ ከመንሸት በፊት የምትለን ነገር ካለ? ያ አመሰግናለሁኝ ዮፍታሄ። ለሁል 2 hours እንግዲህ ቆይተናል። ስራ ድካም ነው። ነገም ጠዋት ስራ መግባት አለብን። ለዛ ነው በአብዛኛው አይ ቲንክ ከበር ማድረግ የሚገባን ከበር አድርጌያለሁ ብዬና አምናለሁኝ። ግን ይሄ እንግዲህ እንደምታውቀው እዚህ ቲክቶክ ላይ የምንቀርበው የሊጋል አድቫይስ ለመስጠት አይደለም። አተርኒ ክላይንት ሪሌሽንሽፕን የሚያመጣ አይደለም። በጣም ዲፕ እና ዲቴይልድ የሆነ አንድን ሰው ኮንሰልቴሽን የሚያሳስበው ካለ ያ ኮንሰልቴሽን ያስፈልጋል። ቁጭ ብሎ ከሎየሩ ጋር ቢያንስ 1 ሰዓት ቁጭ ብሎ ማውራት ያስፈልጋል። የሚያስጨንቅ ዘመን ይመስላል፣ እንድንጨነቅ አይደለም። ኢንፎርምድ መሆን ያለብን። ጭንቀቱን ምልህ አያስጨንቅም ምናምን ልል አልችልም። ኢትስ ታፍ ይገባኛል። ግን በተቻለ መጠን ግን ኢንፎርምድ መሆኑ ላይ ፎከስድ ሆኖ የኢሚግሬሽን ጉዳዮችን መከታተል ያስፈልጋል። ሁሉንም ኬዞች ስናያቸው አሁን እያጠበቡት ሪስትሪክት እያደረጉት እየመጡ ያሉት። ስለዚህ ሰው ማስረጃ መያዝ ያስፈልገዋል። ከጠበቃ ጋር መነጋገር ያስፈልገዋል። ጠበቃ የሌላቸው ሰዎች ጠበቃ መያዝ አለባቸው። ለእኛ ቢዝነስን ብቻ አይደለም ፎርዛት ማለት ነው፣ ሆነስትሊ ማለት ነው። ሰው ሀገሩን፣ ባህሉን፣ ህዝቡን፣ ጓደኞቹን፣ ዘመዱን ለቆ ከመጣ እዚህ ሀገር ፌስ ማድረግ ያለበት ነገር አትሊስት ሰርቶ መለወጥን ካልሆነ በስተቀር እንደ አንዳንድ ችግሮች ስለማይ ነው ሎየር ምን ይሰራል ምናምን የሚባል ነገር እንደዛ እንዳይሆን ስለምፈራ ነው። ስለዚህ የህግ ባለሙያን ማናገር ያስፈልጋል። የህግ ባለሙያ ያላቸውም ሰዎች ካሉ ከህግ ባለሙያ ጋር በደንብ እጅና ጓንት ሆኖ የሚሰራበት ዘመን ነው ለማለት ነው። ይሄን ነው ማለት የምፈልገው። አመሰግናለሁ። ቴንክ መጨረሻዊ ይሄ ነበር። ብዙ ጊዜ ስለ ማንዳመስ ስለሚነሳችን ብቻ ልጠይቅህና እንትን ልበል። ቲንክ በጣም ኬርፉል በሆነ መንገድ መታየት ያለበት ነገር ስለሚመስለኝ ስለ ማንዳመስ መጠየቅ ጥሩ ነው ወይ ጥሩ ሰዓት ነው ወይ የሚል ጥያቄዎች የትኛውን ምን ለማድረግ ነው ማንዳመስ? ኢን ጀነራል እንግዲህ ያለው ዘ ጉድ ታይም ቱ ዱ ማንዳመስ ፎር ግሪን ካርድ አፕሊኬሽን ነው የሚለው። ሶ ፕሮብለም ኢዝ ለግሪን ካርድ ከሆነ በአብዛኛው ፖዝ የተደረገው በመንግስት ውሳኔ ነው። ለምሳሌ የአሳይለም ቤዝድ ግሪን ካርድ ከሆነ ማንዳመስ ክርክሩ አንደኛ ጊዜ ይፈጃል፣ ሁለተኛ ብዙ ገንዘብ ነው ጠበቆች የሚጠይቁት የማንዳመስ ሎየርስ። እሱም አለ። ሶስተኛ መንግስትም የናሽናል ሴኪሪቲ ኢሹ ያነሳል ምናምን። አውል ቴክ ማይ ቻንስ ምናምን የሚል ሰው ካለ፣ ገንዘቡም ያለው ሰው ካለ፣ ታይሙም ያለው ሰው ካለ ይሄድ። ግን ብዙ ጊዜ ክላይንቶችን እሱን አድቫይዝ አላሉ። ለምሳሌ አንደኛው ክላይንት በቅርብ የጠየቀኝ
ኦፊሰሯ ኬዙን በጣም ወደዋለች። አሳይለም ኬዝ ነው ከመጣ 8 ዓመት ሆኖ ግን በፊንገር ፕሪንቲንግ ፕሮብለም የፊንገር ፕሪንት ፕሮሰስ ከሚደረግ ድረስ ይሄ ፖዝ መጣ። ኦፊሰሯ ራሱ ኬዙን በጣም ስለወደደችው ኦልሞስት ነግራናለች ሊባል በሚችለው መልኩ ፖዚቲቭ ናት። ግን የፊንገር ፕሪንቱ ምናምን እስከሚሰራ ፖዙ መጣ። ይሄን ሂዝ ፍራስትሬትድ 8 ዓመቱ ለምን አልከስም አሳምን ምናምን እያለኝ ነበር። ግን መክሰስ ይቻላል፣ ችግር የለውም፣ የሚከለክል ነገር የለውም። ግን ታይሙ ገንዘቡ ሁሉም ካጠፋ በኋላ የሚመጡት መልሶች ትንሽ ከበድ ይላል። ፕላስ በተጨማሪ አሳይለም ኬዞች ዲስክሬሽናሪ ናቸው። ለምሳሌ እኛ ምን አጨቃጨቀን በቃ ወደ ኮርት ውሰደው ምናምን ቢባልስ ቢላክስ እንደዛ አይነት ነገሮች ያስፈልጋሉ። ግን አሁንም ማለት የምፈልገው ከጠበቃ ጋር መነጋገር ያስፈልጋል። ምን አይነት ኬዝ ነው የሚለው ይለያያል። አሁን የጠየቀኝ አንተ ጀነራል ጥያቄ ነው፣ ግን በጣም ፋክቶቹን ዲቴይል ስናወራ ግን አንተማ ብትሄድ ይሻላል ብዬ ልደመድም ይችላል። ሊያወሩን ይችላሉ፣ ሊደውሉልን ይችላሉ። ቴንክ ዩ በጣም እናመሰግናለን። ሳምን እግዚአብሔር ይስጥልን። መልካም ምሽት ይሁንላችሁ። አሜን። እሺ እንግዲህ አብራችሁ ስለቆያችሁ ሁላችሁንም እናመሰግናችኋለን። ሳምን እንግዲህ በየወሩ እየመጣ ቁጥሩንም ከስር ጽፈንላችኋል። ከእሱ ጋር መስራት የምትፈልጉ ትሰራላችሁ። የሚቀጥል ሳምንት ሌላ ጠበቃ ይዘን እንመጣለን። በመሀል ከጻፋችሁልኝ ያልተመለሰላችሁ ጥያቄዎች ካሉ ያኔ እንመልሳለን። ይህንን ፕሮግራም ደግሞ ያለፈውን በሙሉ ከነገ ጀምሮ ዩቱብ ላይ ጭንላችኋለሁ። ኋላ ተመልሳችሁ ማየት ትችላላችሁ ማለት ነው።